የተከበራችሁ እንግዶቻችን እንደምን ዋላችሁ እንኳን ደህና መጣችሁ በማለት ጀምራለሁ። ዛሬ ንግግር የሚያደርጉልን ያው እንደምታውቁት አቶ ተካልኝ ገዳሙ ናቸው። ብዙዎቻችሁ አቶ ተካልኝ ገዳሙን ታውቃላችሁ። ቢሆንም አንዳንድ ነገር ከህይወታቸው በጣም አጠር አድርጌ መናገር እፈልጋለሁ። አቶ ተካልኝ ገዳሙ ገና አዲስ አበባ ዩኒቨርሲቲ ኮሌጅ እንደተከፈተ የመጀመሪያው ባች ገብቶ ከዛ በኋላ ሁለተኛው ወይ ሶስተኛው ባች ከገቡት ተማሪዎች ውስጥ አንዱ ናቸው እና አዲስ አበባ ዩኒቨርሲቲ ኮሌጅ ከሰለጠኑ በኋላ ለመጀመሪያ ዲግሪያቸው በዚያ ጊዜ በነበረው አሰራር መሰረት ዲግሪያቸውን አግኝተው እንደወጡ በዛው ክረምት ወደ አሜሪካን ሀገር ተልከው ሃርቫርድ ዩኒቨርሲቲ ገብተው ሃርቫርድ ዩኒቨርሲቲ በኢኮኖሚክስ ማስተርስ ዲግሪ ማግኘት ችለዋል። መጽሐፋቸው ውስጥ ስታነቡ የኢኮኖሚክስ ትምህርትና ሃርቫርድ ዩኒቨርሲቲ ፕሮፌሰሮቻቸውን በሚመለከት በጣም ጥሩ ገለጻ ትረካ አለ እና በጣም በዓለም ታዋቂ የነበሩ አስተማሪዎች እንዳስተማሯቸው ሁሉ እዛ ውስጥ በደንብ ተተርፏል። ያንን ትምህርታቸውን ከጨረሱ በኋላ በዛ ሌቨል ተምረው በዛ ሌቨል ሰልጥነው እንደዚሁ የትምንትን ስለማይሄዱ የተባበሩ መንግስታት ድርጅት ገብተው ነበር። እዛ ተመድበው ለማገልገል በጀመሩበት ጊዜ ከጥቂት ጊዜ በኋላ ጸሐፊ ትእዛዝ አክሊሉ ሀብተወልድ የእሳቸውን ችሎታና የእሳቸውን አገልግሎት ስለፈለጉ እንደምንም አግባብተው ተጭነዋቸው አግባብተዋቸው ወደ ፕላን ሚኒስቴር እንዲመጡ አረጓቸው እና እዛም ከገቡ በኋላ ለተወሰኑ ዓመታት አገልግለው በአብዮቱ ውስጥ የአብዮቱ ትርምስ ነበር። ለተወሰነ ጊዜ ካገለገሉ በኋላ ያው ከመንግስት አገልግሎት በአብዮቱ ጊዜ ይወጣሉ። ከወጡ በኋላ የአፍሪካ ልማት ባንክ ተቀጥረው አፍሪካ ልማት ባንክ ውስጥ ለብዙ ዓመታት ያገለግላሉ። እዛም ውስጥ እያደጉ ሄደው በመጨረሻ የፋይናንስ ምክትል ፕሬዚደንት ሆነው አገልግለዋል። ኢትዮጵያ ውስጥ የመንግስት ለውጥ ሲመጣ ዞሮ ፍላጎታቸው ኢትዮጵያ ውስጥ መኖር ስለሆነ ኢትዮጵያ ማገልገል ስለሆነ ተመልሰው ወደ አዲስ አበባ ይመጣሉ። አዲስ አበባ መጥተው የመጀመሪያ ካደረጓቸው ነገሮች አንዱ የግል ባንክ የማቋቋም አዋጅ ወጥቶ ስለነበረ የአቢሲኒያን ባንክ ማቋቋም ከራሳቸውና ከወዳጆቻቸው ጋር ሆነው በዚሁ ደክመው ባንኩን ያቋቁማሉ። የባንኩም የመጀመሪያው ስራ አስፈጻሚ ሆነው ይሾማሉ እና ባንኩን ከዜሮ ጀምረው አቋቁመው ጥሩ ባንክ እንዲሆን አድርገውት አገልግሎታቸው ሲያልቅ ይወጣሉ። በዛ ጊዜ በነበረው የመንግስት ፖለቲካ መሰረት ሁኔታው ምንም የሚመቻቸው አልሆነም። በመንግስት በኩል በጣም የተለያዩ ጫናዎች ነበሩባቸው። እዛ ዝርዝር ውስጥ መግባት አልፈልግም። ግን በጫናዎቹ ምክንያት ሀገር ለቀው እንደገና ሁለተኛ ሊሰደዱ በቁ። የመጀመሪያው በደርግ ምክንያት፣ ሁለተኛው ደግሞ በኢህአዴግ ጊዜ በነበረው ጫና ምክንያት እዛ ተቀምጠው የመጀመሪያ የህይወት ታሪካቸውን በእንግሊዝኛ አሳትመው ከዛም ደግሞ ወደ አማርኛ መልሰው አሁን ደግሞ ወደ ሀገራችን ተመልሰው መጥተው ዘመድ በመጠየቅ አንዳንድ ማህበራዊ እንቅስቃሴዎች ተካፍለው ተመልሰው ነገ ወደ አሜሪካን ሀገር ይሄዳሉ። እኛም በጣም እድለኞች ነን። በዚህ በተጣበበ ጊዜ ነገ አሜሪካን ሀገር እንደሚሄዱ እያወቅን እሳቸውም ጊዜያቸው የተጣበበን ቢሆን ይህንን ግብዣ ተቀብለው ንግግር ለማድረግ ፈቃደኛ በመሆናቸው በጣም ደስተኛ ነን። ትልቅ ክብር ይሰማናል። ይሄ እንግዲህ አሁን እስካሁን የዘረዘርኩት የእሳቸው የመንግስት አገልግሎት የፕራይቬት ሴክተር አገልግሎት በሚመለከት ነው። ሌላ ደግሞ እኛን የሶሳይቲ ኦፍ ፍሬንድስ ኦፍ ዘ ኢንስቲትዩት ኦፍ ኢትዮጵያን ስተዲስ የኢትዮጵያ ጥናት ተቋም ማህበር ወዳጆች ተቋም የወዳጆች ማህበርን የሚመለከት አገልግሎት አላቸው።
ከፕሮፌሰር ሪቻርድ ፓንክረስት እና ከፕሮፌሰር ሆይናስኪ ጋር ቅርብ ወዳጅነት ስለነበራቸው ከፕሮፌሰር ሆይናስኪ ጋር ገና ተማሪ ሆነው አዲስ አበባ ዩኒቨርሲቲ ኮሌጅ ከሪቻርድም ጋራ ገና ተማሪ ሆነው አዲስ አበባ ዩኒቨርሲቲ ኮሌጅ የጀመረ ወዳጅነት ነበር። በዛው በተያያዘ እዚሁ ማህበር ውስጥ ገብተው ማህበሩን በማጎልመስ ማህበሩን እንዲስፋፋ በማድረግ በተለይ ፈንድ በማፈላለግ እና ኔትወርክ በመፍጠር ብዙ ሲያገለግሉ ቆይተው በመጨረሻ በኢህአዴግ ጊዜ አንዱ የኢትዮጵያ ጥናት ተቋም ችግር የነበረው መጽሐፍቱን መሸከም የመጽሐፉ ክብደት ቤተ መጽሐፍቱ እዚህ ላይ ነበረ ፈርስት ፍሎር የመጽሐፍቱ ክብደት ህንፃውን የተጫነው ስለሆነ ህንፃው አደጋ ላይ ነው የሚል የባለሙያ አስተያየት ቀርቦ ስለነበረ አንድ እሱ ነው። ሁለተኛ ደግሞ ቤተ መጽሐፍቱም የሚመጡትን መጽሐፍት ለቦታ የተቸገረ ስለሄደ ሰፋ ያለ ቤተ መጽሐፍት አዲስ ቤተ መጽሐፍት ያስፈልገዋል የሚል ሐሳብ ቀርቦ ይሄንን ሐሳብ ለማስፈጸም ያለው አማራጭ ፈንድ ሬዚንግ ነው። ለምን መንግስት ገንዘብ የለኝም የሚል ስለነበረ ፈንድ ሬዚንግ ተብሎ አቶ ተካልኝ አንዱ ግንባር ቀደም ፈንድ ሬዚንግ ስራ ሲሰሩልን ነበር። እነ ፕሮፌሰር ሪቻርድም እንደዚሁ ሲደክሙ ነበር። በዛ በፈንድ ሬዚንጉ በኩል ብዙ ይደክሙ ነበር። እንደምታውቁት በጣም አንድ ህንፃ ማሰራትኛ ሀገር በጣም ውድ ስለሆነ በቀላሉ ፈንዱን አሟልቶ በዚህ ፈንድ ላይብረሪ መስራት ጊዜ የሚፈጅ ነገር ስለሆነ በመሃሉ ፕሮፌሰር እንድሪያስ ገባበትና ያኔ የዩኒቨርሲቲ ፕሬዚደንት ነበረ ሼህ ሙሐመድ አሊ አላሙዲን አሳምኖ ሼሁ ቤተ መጻሕፍት እንዲሰራ አደረጉልን። ያም ቢሆን እነ አቶ ተካልኝ እነ ሪቻርድ ፓንክረስት ፈንድሬዝ በማድረግ በኩል ብዙ ደክመው ስለነበረ እሱን ማንሳት ለሱም ምስጋና መስጠት በጣም ተገቢ ነው ብለን እናምናለን። ይሄ ፈንድሬዚንግ ግን ለላይብረሪው ብቻ አልነበረም፣ ለማህበሩም ስለነበረ ማህበሩ ደግሞ በሚያገኘው ገንዘብ ብዙ የገበታ ስዕሎች፣ የብራና መጻሕፍት፣ የእስልምና መጻሕፍት ተገዝተዋል በዛ በተሰባሰቡት ፈንዶች። በተለይ አቶ ተካልኝ በሁለተኛው ዙር አገልግሎታቸው የአቢሲኒያ ባንክ ፕሬዚደንት ከሆኑ በኋላ በብዙ መልኩ ይጠቅሙን ነበር። ፐርሰናሊቲያቸው ራሱ በጣም ጠቃሚ ስለነበረ ወደፊት የምናመጣቸው ሰው ነበሩ ብዙ ነገር ለማድረግ ከማህበሩ ውጪ ማለት ነው። የአድዋ 100ኛ ዓመትን በዓል ስናከብር እዚህ የነበራችሁ አንዳንዶቻችሁ ታውቁት ይሆናል። ብዙ አከራካሪ ነገር ነበረ። የአድዋ 100ኛ ዓመት እንደዚህ በቀላሉ ሁሉም ሰው የሚቀበለው አከባበር አልነበረም። እሱን ለማክበር መንግስት ገንዘብ ሊሰጥ ፈቃደኛ አልነበረም። ለሱም ፈንድ ያስፈልግ ነበረ እና ለነዚህ ለአድዋ በዓልም አከባበር እንደዚሁ ብዙ አገልግሎት ሰጥተውናል። እሳቸውን ከፊት እየተደረጉ ብዙ የህብረተሰቡን ባለሀብቶች አፕሮች አድርጎ ማህበሩ ገንዘብ ሊያገኝና ለኢንስቲትዩቱ ሊሰጥ ይችላል። በዚህ የተነሳ ዛሬ ይህንን ውለታችንን ለመግለጽ ሰርቲፊኬት አዘጋጅተናል እና ሰርቲፊኬቱን የማህበራችን ፕሬዚደንት ፕሮፌሰር በላይ እንዲሰጡልን ፕሮፌሰር በላይን በክብር እጠይቃለሁ። አቶ ተካልኝ አቶ ተካልኝ የሚያወጉን ስለ ፕላን
ያለውን ታሪክ ስለ ምስረታው፣ ስለ እድገቱ ስለሆነ በአፄ ኃይለ ሥላሴ ዘመን መድረኩን ለሳቸው ተዋለሁ። ድምጼ ትንሽ ዝቅ ስላለ ኋላ ያላችሁ ሰዎች ካልተሰማችሁ ቀረብ ብትሉ ጥሩ ነው። በተሻለ መጠን ደግሞ እኔም ጠጋዋለሁ ይሄንን ማይክሮፎን። በመጀመሪያ መቼም ፕሮፌሰር ሽፈራው በቀለ ስለ እኔ እንደው አንዳንዴም እኔ ነኝ ያለ ነገር ያደረኩት እላለሁ። ግን በቅና መንፈስ ስላቀረበው እቀበላለሁ እንጂ ብዙ ቸርነት የተሞላበት አቀራረብ ነው መቼም ዶክተር ሽፈራው ያደረገው። ስለ እኔ በጣም አመሰግናለሁ። እዚህ ደግሞ ስለተገኘው በጣም ነው ደስ ያለኝ። ብዙ ጊዜ እኔ በአሁኑ ዕድሜ በተለይ ወይ ጋዜጠኛ ወይ ደግሞ እንዲያው አንድ ስብሰባ አድርገናል ምን ይመስላል እንደዚህ ነው እንጂ እንዲህ ያሉ ብዙ ምሁራን ያሉበት የተሰበሰቡበት ሁኔታ ላይ አልናገርም። ብዙ አላጋጠመኝም። ብዙ ጋዜጠኛ እንዲሁ የድሮ እንዴት ነበር ይሄ አንተስ ከየት ነው የተገኘው እንዲህ እዚህ ድረስ ደግሞ ሴቶች ደግሞ ምን ብትበላ ነው በ92 ዓመትህ እንደዚህ ደህና የሆንኩ ምስጢሩ ንገረን ይሉና ብዙ ሴቶች። የሚያሳዝነኝ የለኝ ምስጢር እንትን ይመስለኛል። እኔ ከዘር የመጣ በእናቴ በኩል አንድ ጎንደር የሚባል ክፍለ ሀገር ነው የምወለደው። እንግዲህ ያሳደጉኝ እናቴ በልጅነት ነው የሞተችው። ቱበርኩሎሲስ ያን ጊዜ እንትን የለውም መድኃኒት የለውም። የእሷ እናት አያቴ ግን በ105 ዓመታቸው ነው ያረፉት። በዚያ ሰሞን በ103 104 ሲሆናቸው አሁን ያረጀው መስሏቸዋል። እናንተ የምታስቡትን ማላቅ መስሏቸዋል ይሉ ነበር። ድንገት እሱ አንዳንዴ ሳስብ እሱ ይከተል ወደ እኔ ይመጣ ይሆን እያልኩ ሰጋለሁ። ቢመጣም እንደሳቸው ከሆንኩ በደስታ ነው የምቀበለው። እሳቸው እንዲያው መንፈሳቸው፣ አነጋገራቸው፣ አንደበታቸው ጥሩ ነበር። ለማንኛውም ወደ ሌላ ጉዳይ እንዳልሄድ ፕላን እንግዲህ ኢትዮጵያ ውስጥ የ5 ዓመት የልማት ፕሮግራም የልማት ፕላን ማዘጋጀት እንዴት መጣ? ከወዴትስ መጣ ነው። ከወዴት መጣ የሚባለው ብዙዎቻችን የምታውቁት ይመስለኛል። እንደ አውሮፓ አቆጣጠር በ1917 ዓመተ ምህረት የሶቪየት ሬቮሉሽን ኮሚኒስት ሬቮሉሽን ሩሲያ ውስጥ ከተከናወነ በኋላ ብዙም ሳይቆይ ይሄ ሀሳብ በፕላን ኢኮኖሚውን በፕላን የመምራት ነገር እንደተነሳ ነው የማስታውሰው። ከዚያ በፊት እንዲህ ያለ ነገር የለም በዓለም ደረጃ። እና እነሱ ኢኮኖሚያችንን በቅጡ ለመምራት ልማትንም ለማፋጠን ለ5 ዓመት የሚያገለግለንን የኢኮኖሚ ፖሊሲ የኢኮኖሚ አመራር በጽሁፍ አስቀምጠን ሰውም በተለይ የመንግስት ባለስልጣኖች መሪዎች ሁሉ አውቀው በዚያ ብንመራ ይሻላል። እንዲሁ ተዝረክርኮ ሊቀር ይችላል እንደ ካፒታሊስት ሀገር። እነሱ ያኔ ካፒታሊስቶቹን እጅግም አይወዷቸውም ብለው እንደጀመሩ ነው እኔ የማስታውሰው። ስለዚህ ከየት መጣ የዚህ የ5 ዓመት ፕላን የማዘጋጀት ሀሳብ ቢባል ከእነሱ ነው። ከዚያ በኋላ እነሱ ብዙ አቆዩት። ከኮሚኒስት ዓለም ውጪ ደግሞ አንዳንድ ሀገሮች ኮሚኒስት ፓርቲም ውስጥ ሁሉም የኮሚኒስት ሀገር ተመሳሳይ የሆነ ፕላን አልነበረም የሚከተለው። ሶቪየቶች የራሳቸው አላቸው። ቻይኒዞች በኋላ ነው የመጡት፣ እነሱም የራሳቸው። ሶቪየቶች የሩሲያ ሶቪየቶች የ5 ዓመት ፕላን በጀመሩበት ጊዜ ዩጎዝላቪያ ፕሬዚዳንት የነበረው ቲቶ እሱም ጀመረ። ነገር ግን የእሱና የሶቪየቶች ትንሽ የሚለየው የሶቪየቶች እንደ ትዕዛዝ ነው።
የእሱ ትንሽ ሻል ይላል፣ ህዝብ የሚለውን እያዳመጠ። እሱ ደግሞ ተቃዋሚዎቹ ቢሆኑ ፓርቲ ውስጥ የነበሩ ሰዎች አሉ፣ የእነሱንም ምክር እያዳመጠ ነበር እንትን የሚለው። እንግዲህ ወደ ኢትዮጵያ የመጣው የ5 ዓመት ፕላን አሰራር እኔ እንደማስታውሰው በሌላ በኩል የመጣ አይመስለኝም። ፕሬዚደንት ቲቶና የዩጎዝላቭ ፕሬዚዳንት አፄ ኃይለ ሥላሴ አንድ አይነት የወዳጅነት ግንኙነት ነበራቸው። ይሄም የተፈጠረው በሁለተኛው ዓለም ጦርነት ጊዜ ዩጎዝላቪያ በጀርመኖች ስትወረር፣ ቀደም ብሎ ኢትዮጵያ ደግሞ በጣሊያኖች ስትወረር አንድ አይነት ተመሳሳይ የሆነ ኃይለኛ መንግስት ደካማውን ሲያጠቃ፣ በተለይ ፋሲስት የሆነ መንግስት ሲያጠቃ ተጠቂዎቹ መቼም የየራሳቸውን ታሪክ ይከታተላሉ። ኋላ ኋላም በግንባር ይገናኛሉ። የፕሬዚዳንት ቲቶና የአፄ ኃይለ ሥላሴ መቀራረብ ከዚህ የተነሳ ነው እና አፄ ኃይለ ሥላሴ መቼም ከቲቶ በፊት በጣም የታወቁ ሰው ናቸው። ሁላችሁም ታውቃላችሁ። ኢትዮጵያ ስትወረር ለዓለም መንግስታት ማህበር ሄደው ያደረጉት ንግግር ታሪካዊ ነው። ዓለም አውቆታል። ስለዚህ ከሱ በፊት የታወቁ ናቸው። እንግዲህ ከዚህ የተነሳ ድንገት እሱም እሳቸውን ወደ ማክበር በእሳቸውም ምሳሌ የመመራት ዝንባሌ የነበረው ይመስለኛል። ያም ሆነ ይህ ተዋወቁ። ከተዋወቁ በኋላ እሱ እንግዲህ ይመስለኛል እኛ ኢኮኖሚያችንን የምንመራው በዚህ አይነት ነው፣ በየ5 ዓመቱ ፕላን እያዘጋጀን ነው ኢኮኖሚያችንን የምናሳድገው። እንዴት ተዝረክርኮ ቢቀር ወይም ደግሞ ያለ መመሪያ ዝም ብሎ ኢኮኖሚ በፈለገው ይሄድ ማለት ያስቸግራል። እኛ በፍጥነት ነው መራመድ የምንፈልገው። ህዝባችንን ከድህነት በተቻለ ፍጥነት ነው ማላቀቅ የምንፈልገው። ስለዚህ ፕላን ያስፈልጋል ያሏቸው ይመስለኛል። በግምት ነው የምናገረው። ከዚያ በኋላ አፄ ኃይለ ሥላሴ ይሄማ ሁልጊዜ መቼም ማንኛውም መሪ ቢሆን ለሀገሩ ደግ ነገር ነው የሚመኘው፣ መስራትም የሚፈልገው ያንኑ ነው። እሳቸውም የቲቶ ምክር ጥሩ መስሎ ስለታያቸው ተቀበሉት። በዚህ ምክንያት ነው እንግዲህ ያን ጊዜ ኢትዮጵያ ውስጥ አፄ ኃይለ ሥላሴ ከቲቶ ጋር ተነጋግረው ይሄ የ5 ዓመት ፕላን የሚባለው ነገር ማለፊያ ነው፣ ለሀገራችንም የሚጠቅም ነው ብለው በወሰኑበት ጊዜ ኢትዮጵያ ውስጥ እንጃ 1 ወይም 2 ኢኮኖሚስቶች ይኖሩ ይሆናል። ብቃት ያለው ቁጥር የላቸውም በኢትዮጵያ ኢኮኖሚስቶች በዚያን ጊዜ። ስለዚህ ፕላኑን ራሱን ያዘጋጁት ዩጎዝላቮች፣ እንግሊዝኛ የሚችሉ ዩጎዝላቮች በፕሬዚዳንት ቲቶ እርዳታ ፕሮግራም መጥተው ኢትዮጵያ ውስጥ በእንግሊዝኛ እየጻፉ ለባለስልጣኖች ያቀርቡ ነበር። በዚያን ጊዜ እስከማስታውሰው ድረስ የፕላን ሚኒስትር የሚባል አልነበረም። ፕላኒንግ ቦርድ፣ የፕላን ቦርድ የሚባል ነበር የነበረው። የመጀመሪያው የቦርድ ሰብሳቢ ክቡር አቶ መኮንን ሀብተወልድ ነበሩ። በዚያ ጊዜ የንግድና የኢንዱስትሪ ሚኒስትር ነበሩ ይመስለኛል። እሳቸው አቶ መኮንንን የማታውቁ ትኖሩ ይሆናል። እዛ ሰው አልነበሩም። አዋቂ ሰው ነበሩ። በጣም በተፈጥሮ አዋቂ፣ ትንሽ ተምረዋል። ምንድነው አሊያንስ ፍራንሴስ እንደ ፈረንሳይኛ ትንሽ ለመናገር ያህል ወይም ደግሞ 4 መደብም የተማሩ እሱ ነው። እንደውም ቀድሞ 4 መደብም የተማሩ እዚያ ነው። መደመር፣ መቀነስ፣ ማባዛት፣ ማካፈል እንደዚህ ብልህ ሰው ናቸው። እሳቸው በዚያ ጊዜ የፕላን ቦርድ ሰብሳቢ ነበሩ። ከእሳቸው በኋላ ወይም ሁለተኛው ሊሆኑ ይችላሉ ይልማ ደሬሳም አሉ። ይልማ ደሬሳም ታውቋቸዋላችሁ። የተማሩ ሰው ናቸው። እንግሊዝ ሀገር ለንደን ስኩል ኦፍ ኢኮኖሚክስ። እነዚህ ሁለቱ ሰዎች በተከታታይ የፕላን ቦርድ እንግዲህ ቦርዱ ውስጥ እነማን የትኞቹ ሚኒስትሮች ናቸው አባል የሚሆኑት ለሚለው ጥያቄ ልማት ነክ የሆኑ ሚኒስትሮች፣ እርሻ፣ ትምህርት፣ ኢንዱስትሪ፣
ጤና፣ እንደዚህ ሌላ ያልሆነው የማስታወቂያ ሚኒስቴር፣ የፍርድ ሚኒስቴር፣ ግቢ ሚኒስቴር እነሱ አይገቡም። እና እነዚህ ፕላን ነክ የሆኑ ሚኒስቴሮች ናቸው አንድ ላይ ሆነው በፕላን ቦርድ ደረጃ ስራው ሲካሄድ የቆየው። ፕላኒንግ ቦርድ ቅድም እንዳልኩት አቶ መኮንንና አቶ ይልማ ለጥቂት ጊዜ የኢትዮጵያን ኢኮኖሚ በዚህ አይነት ከመሩ በኋላ አሁን እንግዲህ ሀሳብ ደግሞ መጣ። ሌሎች ሀገሮች ልማታቸውን ለማፋጠን ከዚህ የተለየ የመንግስት አወቃቀር አላቸው ወይ ተብሎ ሲጠየቅ አንዳንድ ወሬ ተሰማ ኢትዮጵያ ውስጥ። ለዚህ ጉዳይ አንድ ሙሉ ሚኒስቴር ያቋቋሙ ሀገሮች አሉ። አሁን ትዝ እንደሚለኝ በዚያ ጊዜ ቱኒዚያ ሰሜን አፍሪካ ያለች ሀገር የመጀመሪያዋ ነበረች ይመስለኛል። ኋላ ከቀሩት ወይም በእድገት ላይ ካሉ ሀገሮች መካከል ሙሉ የፕላን ሚኒስቴር ያቋቋመች ቱኒዚያ ነበረች። ያ ምሳሌ ስለነበረ ቆይቶ እንግዲህ እንደማስታውሰው ክቡራቱ ሐዲስ ዓለማየሁ የምታውቋቸው ሰው ናቸው። የመጀመሪያው የፕላን ሚኒስትር ተብለው የተሾሙት ካልተሳሳትኩ እንደ አውሮፓውያን አቆጣጠር በ1966-67 ገደማ ነው። እሳቸው እንግዲህ ሙሉ ሚኒስትር ሆኑ። ቦርድ ቀረ፣ ሙሉ ሚኒስትር ሆኑ። ሙሉ ሚኒስትር ሆነው ሲሰሩ አቶ ሐዲስ ዓለማየሁ ጠንካራ ሰራተኛ ናቸው፣ አንዳንዴም ግትር ናቸው። ሲያዩት የእሳቸው ስራ እንዲያው የስም እንጂ በተግባር ብዙ ውጤት እንዳላሳዩ ይገነዘባሉ። ዋናው ችግር በዚያ ጊዜ የፕላን ሚኒስትር የተባለው እንደ ማንኛቸው ሚኒስትሮች እኩል ሚኒስትር ነው፣ ከነሱ አይበልጥም። የስራው ጠባይ ግን ሌሎቹን የመምራት አይነት ነው። የፕላን ሚኒስትር ሲባል የእርሻ ሚኒስትር፣ የኢንዱስትሪ ሚኒስትር፣ የጤና ሚኒስትር፣ እነዚህ ልማት ነክ የሆኑ ሚኒስትሮች ምን መስራት ይገባቸዋል? በፕላናችን ውስጥስ ምን አይነት ጋይድላይን በፈረንጅ ምን አይነት የፕሮግራም አቅጣጫ ልንሰጣቸው ይገባል የሚል ነው። እንግዲህ ልብ ብላችሁ አስቡ። እዚህ ላይ አንድ ሚኒስትር ከሌሎቹ ጋር እኩል የሆነ ማለት ነው፣ በክብር በምን አይበልጣቸውም፣ ግን በስራ ጠባይ የመምራት ተግባር አለው። ፕላን ሲባል የሁሉም ልማት ነክ የሆኑ ሚኒስትሮች ሁሉ ሊከተሉት የሚገባ የስራ ፕሮግራም ነው። የ5 ዓመት ፕሮግራም ማለት እሱ ነው። ግን አዛቸው እሱ እኩያቸው ሆኖ እንዴት ያዛቸው? እንደ እንቆቅልሽ ሆኖ ታያን ጊዜ አቶ ሐዲስም ገብቷቸዋል። እኔ እንደው ዝም ብዬ እንደው ለስሙ ነው እንጂ አያዳምጡኝ ሚኒስትሮች የሚያዳምጡት የገንዘብ ሚኒስቴር የተባለውን ሰው ነው። ምክንያቱም እሱ በጀት ይይዛል፣ ሲያኮርፍ በጀት አልቋል ይላል፣ ወይም ደግሞ ገንዘብ ገና አልመጣም ገቢ ጠብቅ ይለዋል። እሱ ነው ኃይለኛው። እንደው የኢኮኖሚውን እንቅስቃሴ የሚያራምደው የገንዘብ ሚኒስቴር ነው። የእኔ እንደው ማለት እንደዚህ እንትን ስራ ነው። ሙሽራ እንዳልል ሙሽራም አይደለም። በቃ ጥሩ ምልክት ኢትዮጵያ ፕላን አላት እንዲባል እንጂ ተግባርን በተመለከተ እኔ ብዙ ስልጣን ይል ደግሞ እንዴት ብዬ ልዘዛቸው? ኩዮቼ ናቸው እና ብለው ነው አንዱ ምክንያት የሰጡትና ከስራም የመሰናበት እንትን ያሉ ሞክረዋል። እሳቸው ለምሳሌ የሶስተኛውን 5 ዓመት ፕላን አንደኛውና ሁለተኛው የ5 ዓመት ፕላን የተዘጋጀ በዩጎዝላቮች ነበር። ቅድም እንደነገርኳቸው በእንግሊዝኛ ተዘጋጅቶ ለአማርኛ ይተረጎማል። ስራ ላይ ከሞላ ጎደል ይውላል። አንዳንድ ጊዜ ግን ዩጎዝላቮቹ እንደው የተጨበጠ ነገር በእጅ የሚዳሰስ በአይን የሚታይ ወይ ድልድይ ይሰራ
በፕላናችን መሰረት ያቺ ድልድይ እንዴ ትርጉም አላት ወይም መንገድ ከዚህ እስከዚህ በዚያስ ነገር እርተዋል። እሱ ግን በጠቅላላው የኢትዮጵያን ኢኮኖሚ በፕላኑ መሰረት የመምራት ጉዳይ ስራ ላይ ውሏል ብሎ መናገር ያስቸግራል። አልነበረም። አዲስም ይህን ሲገነዘቡ ስልጣኑን የያዘ የገንዘብ ሚኒስትር ነው፣ እንዳሻው ነው እንትን የሚሰጠው እንዳሻው አይደለም። እንግዲህ እዚህ ላይ ቆም ብሎ የገንዘብ ሚኒስቴርንም ችግር መገንዘብ ያስፈልጋል። አቶ አዲስ እንደው ሰልችቷቸዋል ነገሩ። በፈረንጆች እንደሚባለው ፍራስትሬትድ ሆነዋል በገንዘብ ሚኒስቴር ስራ። ግን የገንዘብ ሚኒስቴር ስራ በዚያን ጊዜ ልብ አድርጉ፣ አንድ የገንዘብ ሚኒስቴር ሲባል ኢትዮጵያ ውስጥ ማኔ ትልቁ ኃላፊነቱ ደሞዝ በጊዜ ለሁሉም አዲስ አበባ ላለ ገጠር ላለ በጊዜው ደሞዝ እንዲደርስ አንድ። ሁለተኛ ደሞዝ ብቻ ሳይሆን የስራ ማስኬጃ በጀት አለ። ትምህርት ቤት ይሰራ ሲባል በጀት ይወጣለታል። ያንን በጀት ስራ ላይ የሚውል ትምህርት ቤት የሚሰራ ያን እዚህ አስቸጋሪ አስቸኳይ ጊዜ የማይሰጥ ነገር መስራት። ከሁሉ በላይ ጊዜ የማይሰጠው ደሞዝ መክፈል፣ ከሁሉ በላይ ቀጥሎ ጊዜ የማይሰጠው ኢትዮጵያ ዕዳዋን መክፈል። ዕዳ ደግሞ ኧረ ቶሎ ክፈሉ ነው ዋናው። መጀመሪያ የሚያዘውም እንደሱ ነው። በበጀት ከዓለም ባንክ የተበደር ነው፣ ከእንዲህ ያለ መንግስት የተበደር ነው። ያንን የገንዘብ ሚኒስቴር አስቸኳይ ምንድነው አንገብጋቢ ነው የሚባለው መሰለኝ በአሁኑ ጊዜ ያ የሆነውን ወጪ ቶሎ ኢትዮጵያ ስም እንዳይጎድፍ ኢትዮጵያ እንደምንም ዝም ብላ ሰራለሁ ትላለች እንጂ ብድር ክፍላለች ስላለች እንጂ ብድሯን ማትከፍል እንዳይባል በዚያች ላይ ነው የሚያተኩረው። ደግሞ ይገባዋል በእውነት እንዴ በሱ ቦታ ሆነን ብናይ ዛሬም ቢሆን ይሄ ነው ኃላፊነቱ። እንግዲህ ችግሩ የሚመጣው ይሄንን ኃላፊነት ሁሉ ቢገነዘብለት ይህን ሰበብ በማድረግ ያቆያል። የአንተ ጉዳይ ይቆይ እንዴ እኔ ውጭ ሀገር ዕዳችንን ሳልከፍል አንተ በጀት ልሰጥህ ነው እንደዚህ አንዳንዴ እንዲህ ያለ ቢሮክራቲክ ተንኮል ይታይባቸዋል። አዲስ ይህን ሁሉ ያስተውላሉ። መጨረሻ ላይ እሳቸው የጠበቁት ኢትዮጵያን በ5 ዓመት ፕላን መመሪያ የኢትዮጵያን ኢኮኖሚ መምራት አልተቻለም ብለዋል። እሳቸው ራሳቸው ከልጅ ልማም ጋር የማድረሳም ጋር ያ ነበር ጠባቸው። ይህን ዋዛ ሰው አይደሉም። ሁሉ ነገር እንደው ኢትዮጵያ እኮ እንደ ትልቅ እንደ ስንት ብዙ ሀብት እንዳላት ቤንዚን የምታየው መስሏል። ደሃ ሀገር ናት እኮ አትረዳም። ይህን አልተረዳህልንም። አዲስ ደግሞ ደሃ ብትሆን ትችላለች አንዳንድ ነገር መስራት። መጣጣም የለም። እንግዲህ የፕላንንና የገንዘብ ሚኒስቴርን የሚያጋጨ ይሄ ነው። ቅድም እንዳልኳችሁ የገንዘብ ሚኒስቴር የዛሬውን የነገውን ቶሎ መክፈል፣ ፕላን ሚኒስቴር ይማ ሳይታለም የተፈታ ነው። ይህን ካላረከማ ምንድናት? ከዚህ የበለጠ ደግሞ የሚያስቸኩለን እኛ ወደፊት ሀገራችን እንድታድግ እንደዚህ ብሎ እንድታድግ ደግሞ ማለት ከድህነት ህዝባችን እንዲወጣ የልማትን አካሄድ ማፋጠን ነው። ይሄ ደሞዝ አንተም ሆንክ ሌላ ሚኒስቴር ይከፍላል። ይሄ ነው የሚያስቸግረው ስራ ያስቸግራል። ግን አንተ ወደ ሁል ጊዜ ዛሬ ድልድይ ባይሰራ የዛሬ ዓመት ቢሰራ ምንም አይደለም የምትል ሰው ነው። ተሳስተሃል። ደሞዝም ዛሬ መከፈል አለበት፣ የድልድይም ስራ ዛሬ መጀመር አለበት ብለው የሚከራከሩ ናቸው። እና የሀገርን ኢኮኖሚ በዚህ ነው እንጂ ማየት ደሞዝ በመክፈል ብቻ ብድር በመክፈል ብቻ መወሰን የለብንም ይላሉ። እንግዲህ ስራው የሚያጋጭ ነው ማለት ነው። የፕላን ሚኒስቴር እና የገንዘብ ሚኒስቴር ስራ በተፈጥሮ የሚያጋጭ ነው። ሁለቱ ሰዎች እንደው መንቶችም ቢሆኑ ይዋደዱም ባልና ሚስትም ቢሆኑ የሚጋጩት አይቀርም። እና በዚህ አቶ አዲስ በእውነቱ አንዳንድ ጊዜ እንደው ሳስብ ለየት ያሉ ሰው ናቸው። በእውነቱ በጣም ቁም ነገር ሁልጊዜ እንደው ዝም ብሎ ከአንገት በላይ የሚናገሩ ሰው አይደሉም። የሚናገሯቸው ቃላት ጠብም አይሉ። አረጋለሁ ካሉ ይህን ኃላፊነት ትቀበላለሁ ካሉ ስራ ላይ ለመዋል የተቻላቸውን ያህል የሚጥሩ ሰው ናቸው። በጣም ሌሎች ሚኒስትሮች ሰነፎች ነበሩ ለማለት አይደለም። በየአይነቱ ጥሩ ሚኒስትሮች ነበሩ። የአዲስ ጠባይ ግን ይሄ ነው። የተሰጣቸውን ኃላፊነት
በጥሞና ተቀብለው ያንን በስራ ላይ ማዋል፣ በተግባር ማሳየት። እንግዲህ እንትን ይሆናል፣ ይበሳጫሉ። ከጃንሆይም ጋራ ትንሽ እንዲያው መናገር ያለብኝ ስለ ፕላን ነው፣ ግን አንዳንዴ እሱንም ከሱ ውጭ አንዳንድ ነገር መናገር ይገባኛል። አሁን እሳቸው ከጃንሆይም ጋራ ይከራከራሉ። ጥቂት ሰዎች ነበሩ በእውነት ጃንሆይ ማያከብር የለም፣ ያከብራሉ። ግን የተሰማቸውን ይናገራሉ፣ የሚታያቸውን ይናገራሉ። ጃንሆይ ደግሞ እውነቱን ለመናገር ይፈልጋሉ እንዲህ ያሉ ሰዎች። አዲስን አንድ ጊዜ ሰው አንስቶባቸው ምን ብለዋል? እንግዲህ ጃንሆይ የቱን ያህል ሐዲስ ዓለማየሁን እንደሚያከብሩ የሚያሳይ ነው። ብዙ ሰው ሁለት ምላስ ነው ያለው። አንደኛው ምላስ እኛ ፊት መጥቶ የሚናገረው፣ ደግሞ ውጭ ወጥቶ ሌላ ምላስ። አዲስ አንድ ምላስ ነው ያለው፣ እዚህ የሚናገረው ውጭም ሄደው የሚናገረው እኛ በሌለንበት ማለታቸው አንድ ነው። እንግዲህ የቱን ያህል አፄ ኃይለ ሥላሴ እውነቱን የሚነግራቸውን ሰው እንደሚፈልጉ ደግሞ ይወዷቸዋል ማለት አይደለም። ኃይለ ሥላሴ ያከብሯቸዋል በእውነት። አንዳንድ ጊዜም አቶ አዲስ የሚናገሩት ነገር አይጥማቸውም ጃንሆይ። አንዱ ለምሳሌ አዲስ ዓለማየሁ ሀገራችን ድሃ ናት ይላሉ። ነጋ ጠባ ሰው አልገባውም፣ ወደ ኋላ ቀረ፣ አፍሪካኖች ቀድመውን ሄዱ እንዲህ ይላሉ። ጃንሆይ ትንሽ ሰልችቷቸዋል። ነጋ ጠባ ኢትዮጵያ ድሃ ናት፣ ሌላ ነገር አይታይም። ለመሆኑ አንተ ይሏቸዋል ጃንሆይ ስለ ድህነት ምን ታውቃለህ? ጃንሆይ አውቃለሁ እንጂ አባቴ እኮ ድሃ ናቸው። እንግዲህ ልብ አድርጎ ጃንሆይንም እንደመንካት ነው። ድንገት እርስዎ መቼም የድሃ ልጅ ነኝ አይሉም። በእርስዎ ዘንድ ድንገት ላይታወቅ ይችላል ይሄ ችግር። እኔ ግን አባቴ ድሃ ስለሆኑ ስለ ድህነት አውቃለሁ። በሙግት ጃንሆይን ረቱ ማለት ነው። ጃንሆይ ደግሞ መቼም ማንም ሰው ቢሆን በሙግት መረታት አይፈልግም እና አዲስም ትንሽ ያጋንኑ ነው እንጂ የእሳቸውን አባት አውቃለሁ። መምህር ዓለማየሁ ድሃ የሚባሉ ሰው አይደሉም። ግን አዲስ ያስረዱ ከአፄ ኃይለ ሥላሴ አባት ጋር ሲወዳደሩ መምህር መልሱ ናቸው ዓለማየሁ አንዴ ሰማይና መሬት ድሃ ሊባሉ ይችላሉ። አዲስ ይሄን ነው እንግዲህ የሚሉት። አባቴ ድሃ ነው፣ ስለ ድህነት አውቃለሁ ማለት ትንሽ ጃንሆይንም እንደ እርስዎ ይሆናሉ ድንገት የማይገነዝቡት ማለት ነው። ጃንሆይ ግን አልተቀየሙም። ትንሽ እንደማቸው አይቀርም፣ ግን በጣም አልተቀየማቸውም። በጣም አይደለም። ምክንያቱም ሁል ጊዜ ክርክራቸው ይቀጥላል፣ በጣም ክርክራቸው ይቀጥላል። እና እንግዲህ አሁን ወደ ፕላኑ ልመለስ። አቶ አዲስ ዓለማየሁ የፕላን ሚኒስትር ሆነው የጠበቁት የፕላን አሰራር ስላልጣማቸው ስራ ልልቀቅ ብለው ጠየቁ እና አላሰናበቷቸው። ጸሐፊ ትእዛዝ አክሊሉ ጠቅላይ ሚኒስትር ናቸው ያን ጊዜ። አንተ እንዲያው መሰናበት ሳይሆን እዚህ ፓርላማ ሆነ ምክር ብትሰጠን ተብለው ወደ ፓርላማ ሴኔት ሄዱ። አቶ አዲስን ታሪክ እዚህ ጋር ላቁምና እንግዲህ እኔ ብዙ ጊዜ ቆይቼ ነው ከአቶ አዲስ በኋላ ፕላን ሚኒስትር አልሆነም። አሁን ደግሞ ቅድም ልንገራቸው ጀምር አድርጌ አልጨረስኩትም። ቱኒዚያ የሚባል ሀገር የፕላን ሚኒስትር ስላቋቋመ እኛም የፕላን ሚኒስትር አቋቋም ብያቸው የለ። ይሄ ደግሞ በአሰራሩ ላይ ችግር ፈጠረ። አሁን ቅድም እንዳልኳችሁ አቶ አዲስ በስም ፕላን ሚኒስትር ናቸው፣ ሌሎቹም ግን የመምራት እንትን የላቸውም። ይሄ ሚኒስትር የሚባል ነገር ቆሞ ፕላን ኮሚሽን የሚባል ነገር ይቋቋም። ይሄ ደግሞ አዲስ ሀሳብ ነው። ምንድን ነው ፕላን ኮሚሽን ማለት? ፕላን ኮሚሽን ማለት ኮሚሽን አንድ ስራ የተሰጠው ኮሚቴ እንደማለት ነው። ፕላን ኮሚሽን ተብሎ ሲቋቋም የልማት ነክ ሚኒስትሮች ብቻ የተሰበሰቡበት፣ ጠቅላይ ሚኒስትሩ ራሳቸው የሚመሩት ሰብሳቢ የሆኑበት ፕላን ኮሚሽን። የግቢ ሚኒስቴር፣ የማስታወቂያ ሚኒስቴር፣ የውጭ ጉዳይ ሚኒስቴር፣ የፍርድ ሚኒስቴር የለም። በቃ ጠቅላይ ሚኒስትር አሁን ሰብሳቢ ስለሆኑ ሁሉንም ሚኒስቴር ማዘዝ ይችላሉ። ስለዚህ ያ ሚኒስቴር
ሌሎቹ ሚኒስትሮች ማዘዝ አይችልም የሚባለው ሰበብ ቀርቷል። በቃ አሁን አቶ አክሊሉ ናቸው፣ ሳልጃዝ አክሊሉ ሀብተወልድ ይሰበስባሉ፣ ሚኒስትሮቹን ሁሉ ማዘዝ ይችላሉ። እሺ ከበታችን የሆነው አካል ምንድን ነው? እሱ የፕላን ኮሚሽን ይባላል። የኮሚሽን አንድ ኃላፊ ይኖረዋል። ያ ኃላፊ የሚታዘዘው በጸሐፊ ትእዛዝ አክሊሉ ነው፣ በጠቅላይ ሚኒስትሩ። በቃ እንትን ጠቅላይ ሚኒስትሩ ያሉበት ስብሰባ የመጨረሻ ስብሰባ ነው ከጃንሆይ በታች። እሱ ሌሎቹን ሚኒስትሮች የሚመራ ከሆነ ጠቅላይ ሚኒስትሩ የሚመሩ ከሆነ አሁን አንድ ፕላን ሚኒስትር አይታዘዙኝም የሚለው ነገር ይቀራል ተብሎ ይሄ አዲስ አቋም ተፈጠረ። ፕላን ሚኒስቴር ፕላን ኮሚሽን የመጀመሪያው ኮሚሽነር በላይ አባይ የሚባል ድንገት አንዳንዶቻችሁ ታስታውሱት ይሆናል። ጥሩ ኢኮኖሚስት እንግሊዝ ሀገር የተማረ ዩኒቨርሲቲ ኦፍ ሳውታምፕተን፣ እሱ የመጀመሪያው ፕላን ኮሚሽነር ሆነ። እንግዲህ ከጠቅላይ ሚኒስትሩ ከሰብሳቢው ስር ሆኖ ይሄ ቢታዘዝልኝ እያለ ያቀርቡላቸዋል። ለእርሻ ሚኒስቴር ይሄ ትእዛዝ እንደው እንድትገነዘቡት ብዬ ነው እንጂ አሰራሩ ትንሽ ከዚህ ሶፊስቲኬትድ ነው። ብቻ በመሰረቱ ይሄ ነው እና ይሄንና ይዘዙልኝ ክቡር ጠቅላይ ሚኒስትር እርሻ ሚኒስቴር እንዲህ ያለ ነገር ቢያቀርብ እኔ አነጋግሬው ችግር አለብኝ ብለዋል። እሱን ችግር ፈተውለት እያለ በ5 ዓመት ፕላን መሰረት ኢኮኖሚው እንዲመራ ያሳስባል ጠቅላይ ሚኒስትሩ። እንግዲህ ይሄም የእጅ አዙር ስራ ሆኖ ሙሉ አጥጋቢ አልነበረም። ከድሮ ይሻላል ይባላል፣ ግን አሁንም ቢሆን ችግር አለ። ምክንያቱም ጠቅላይ ሚኒስትሩ ጋር ሄዶ አስረድቶ እሳቸው ተረድተው በልከሌን ስራ ወይም ደግሞ እንዲህ ያለ ወረቀት ጻፍለት ሲባል ያ ሚኒስትር ደግሞ ይሄን ማድረግ አልችልም። ሙግት ውስጥ ደግሞ ግን ሁል ጊዜ የተሻለ መንገድ እየፈለጉ አንድ ጊዜ ኮሚሽን፣ አንድ ጊዜ ፕላን። እኔ ወጣት ነኝ። በላይ አባይ በኋላ ኮሚሽነር ሲሆን አንድ ነገር ታየን። ቅድም እንዳልኳቸው የገንዘብ ሚኒስትርና የፕላን ሚኒስትር ሁል ጊዜ መጋጨት ነው፣ ስራው ነው የሚያጋጭ። በዛን ጊዜ ሚኒስትሩ አቶ ማሞ ታደሰ ነበር ማለት። ከሱም በፊት አቶ ይልማና አቶ አዲስ ይጋጫሉ። ማሞና ደግሞ በላይ አባይ ሚኒስትሩ ሲሾም ይጋጫሉ። እኔ አሁን ስመጣ ማሞ እዚያው ነው፣ ገንዘብ ሚኒስትር ነው። አንድ ነገር ታየኝና ሄድኩ። በተሾምኩ በማግስቱ ነው እንደዚህ ብዙም ሳልቆይ አቶ ማሞ በፕላን ሚኒስትርና በገንዘብ ሚኒስትር መካከል ሁሉ ጊዜ መነታረክ አለ እና አንተም አይተሃል፣ እኔም አይቻለሁ። እኔ ወጣት ሆኜ እዚያ ሰርቻለሁ ሚኒስትር ሳልሆን። አሁን እንግዲህ እኔ መጥቻለሁ። አንድ ነገር እንደው ብንዋይ ምንድን ነው አለ። እንግዲህ አንተም የተሰጠ ስራ አለ፣ እኔም የተሰጠኝ ስራ አለ። በነጋሪት ጋዜጣ ነው የወጣው ስራችን፣ ህዝብ ያውቀዋል። የሚያጋጭ ስራ ነው። በተቻለ መጠን እየተመካከርን የምንስማማበትን ጉዳይ ሁሉ በቃ በመግባባት መፍትሄ መስጠት። ከአቅማችን በላይ ሲሆን ወደ ጠቅላይ ሚኒስትሩ አለቃችን ናቸው እንሄዳለን። እሳቸው ደግሞ ይሄ ጉዳይ ሙሉ ሚኒስትሮች ባሉበት በካቢኔ ይቅረብ ካሉ ጥሩ፣ ወይም ደግሞ ከፈቱልን ጥሩ እንጂ መነታረኩን እንደው በተቻለ መጠን ብንቀንስ። እንዲህ ያለ ሙዚቃ ሰምቼም አላውቅም በጆሮ ይላል ማሞ ፈረንሳይ ታሪ። እንዴት ታየ እንዲሁ እሺ ያለ እና በቃ መስራት ጀመር። ከ6 ወር በኋላ ሃኒሙን ፒሪየድ ይባላል። ያ የፍቅር ነገር ተረሳ፣ የመግባባት ነገር ተረሳ፣ ጦርነት እንደገና ተጀመረ። እንግዲህ ስራ ያጋጫል ብላችሁ ይሄ ነው። ስለ ስራው በነገራችሁ ማታከት ይሆናል፣ ግን በመሰረቱ ስራው የሚያጋጭ ነው። የአንዱ ፈረንጆች እንደሚል ፕራዮሪቲ ምንድን ነው? በአማርኛ ፕራዮሪቲ አስቸኳይ ነው። ምንድን እንደው ቅድሚያ የሚሰጠው ጉዳይ ለገንዘብ ሚኒስቴር ቅድም ያልኳቸው ዕዳ መክፈል፣ ደሞዝ መክፈል ምና። ይሄ ደግሞ ሳይታለም የተፈታ ይሄን ማናው የሚረሳው ትምህርት ቤት መስራት፣ መንገድ መስራት፣ እሱ ይገፋል። ሁልጊዜ ወደፊት እየተገፋ ሲሄድ ግማሹ ይሰራ ይሆናል፣ ግማሽ ይሰራ። ይሄ ነው የሚያጋጫቸው። እና አቶ ማሞ ጋር ይሄን ካልን በኋላ ያው ሃኒሙን ፔሪየድ አለቀ። እና ይሄን ብነግራችሁ ምንድን ነው ኢትዮጵያ ውስጥ ያው ቅድም የ5 ዓመት ፕላን አመራር ከፕሬዚደንት ቲቶ
ጋራ ከተነጋገሩ በኋላ አፄ ኃይለሥላሴ ኤክስፐርቶችም ተልከው በዚህ ነበር የሚካሄደው። ግን አታካች የሆነ ነገር ነው በእውነት ይሄ ነገር ማለት እንደዚህ ከላይ አንድ ዲክታተር ሆነው እንግዲህ በመንግስቱ ኃይለማርያም ጊዜ ይሄ ሆኖ ሊሆን ይችላል። እኔ አልነበርኩም። ምክንያቱም አንድ አጠቃላይ ዩሱፍ አለ። በዚያ ጊዜ ይሻል ይሆናል። ወታደር መሳሪያ ይዟል። ወታደርን እንዲህ መከራከር አይቻልም። ስለዚህ ጠመንጃ ይዞ የሚመራና በጠመንጃ ሳይሆን በመግባባት የሚመራ የሲቪል አድሚኒስትሬሽን ከሆነ ፕላኒንግ አስቸጋሪ ነው ስራ ላይ ለመዋል። እንግዲህ በዚህ ሆኖ ግን አንድ ነገር ልንገራችሁ ነው። እንደው አንዳንድ ጊዜ እንዘነጋለን። በዚያም ጊዜ የነበሩ ሰዎች ይዘነጉት ነበር። ምንም ፕላን የሚባል ነገር አልሰራም እስከ ማለት የሚደርሱ ሰዎች ነበሩ። ጭቅጭቁን በማየት ምን እኔ ግን ይሄን አይደለም። ሁሉም እንደው አጥጋቢ በሆነ መንገዱ አልተሰራም። ፕላን 5 ዓመት ፕላን ነበረ። ደግሞ እውነቱ ልንገራችሁ ፕላኑ እየተሻሻለ ሄደ። የመጀመሪያው ፕላን፣ ሁለተኛው ፕላን በዩጎዝላቮች በእንግሊዝኛ ያ ተተርጉሞ ነው። ሶስተኛው ፕላን ለመጀመሪያ ጊዜ በአቶ አዲስ ሚኒስትርነት ጊዜ ዲስካሽኑ ግማሹ በእንግሊዝኛ ግማሹ በአማርኛ በደንብ ተጠንቶ የኢትዮጵያውያን ኢኮኖሚስቶች ለመጀመሪያ ጊዜ ወጣቶች የተሳተፉበት አንዱም እዚህ ያለ ይመስለኛል ዩሱፍ፣ ሌላም ካለ እጅህን አውጣ። በዚያ ጊዜ ለመጀመሪያ ጊዜ የኢትዮጵያን ወጣት ኢኮኖሚስቶች የ5 ዓመት ፕላን ለማዘጋጀት ተሳትፎ የሰጡበት የአቶ አዲስ የመጀመሪያው እንትናቸው የመጀመሪያው 5 ዓመት ፕላን ሶስተኛው 5 ዓመት ፕላን መሆኑ ነው። እሳቸው ሄደው በላይም ሄደው እኔ በመጣው ጊዜ 4ኛው የ5 ዓመት ፕላን ሲረቀቅ ደግሞ የበለጠ የወጣት ኢኮኖሚስቶች ተሳትፎ በፕላኒንግ ኮሚሽን ሚኒስትር ብቻ ሳይሆን በእርሻ ሚኒስቴር፣ በጤና ጥበቃ ሚኒስቴር፣ በኢንዱስትሪ ሚኒስቴር፣ በሀገር አስተዳደር ሚኒስቴር። ሀገር አስተዳደር ላይመስላችሁ ይችላል፣ ግን ሀገር አስተዳደርም ፕላን እነሱ ናቸው የሀገሩን ሁኔታ የሚያውቁ። አስተዳደሩ ራሱ ለፕላን ስራ አንድ አስተዋጽኦ አለው። ስለዚህ ልማትም ባይሆን የአገር ግዛት ሚኒስቴር አባላችን ነው፣ የፕላን አሰራር አባል ነው እና በዚያ ጊዜ የበለጠ ኢትዮጵያ ወጣቶች ኢኮኖሚክስ የተማሩ ወጣቶች ሰፋ ባለ መንገዱ የተሳተፉበት እና ዩሱፍ ምስክር ነው። ዩሱፍ ይሰማሃል በደንብ እኔ አራተኛው የ5 ዓመት ፕላን አንደኛውና ሁለተኛው ዩጎዝላቮች ብያቸዋለሁ። ሶስተኛው አዲስ አለማየሁ ሚኒስትር በነበሩበት ጊዜ፣ አራተኛው እኔ ደግሞ የእሳቸው ተከታይ ሚኒስትር በነበርኩበት ጊዜ የተዘጋጀው የመጨረሻው ማለት በአፄ ኃይለ ሥላሴ ዘመነ መንግስት ማለት ነው። የመጨረሻው 5 ዓመት ፕላን 4ኛው ተረቆ አይደለም፣ ዜሮ ድራፍት ይባላል። የመጀመሪያው ረቂቅ እንግዲህ ደግሞ ያታክታል። ይህን ፕላን ኢትዮጵያን የሚያጠቃልል ፕላን ማዘጋጀት ፕላን ሚኒስትር ወይም ፕላን ኮሚሽን ራሱ ብቻ አይደለም። ብዙ ተሳትፎ ከየሚኒስትሩ ሀገር ግዛት ውጭ የልማት ሚኒስትሮች የተሳተፉበት፣ ብዙ ኢትዮጵያውያን ኢኮኖሚስቶች የተሳተፉበት ለመጀመሪያ ጊዜ በእውነት የኢትዮጵያ ተሳትፎ ጎልቶ የታየበት የአራተኛው የ5 ዓመት ፕላን ነበር። ያ ሲያልቅ እና አቶ መንግስቱ አቶ ነው ሻለቃ ነው 10 አለቃ ነበር። እነሱ መጡ። ተሳስቼ እንደሆነ ታርሙኝ። ማረም ምንም አይደለም፣ ተሳሳታለሁ እኔ አንዳንድ ጊዜ እኔ እስከማ ምንድን ነው 50 አለቃ ነበር ሻለቃ ነው። እነሱ መጡ። ቀጣል እዚያ ላይ ይሄ የእኛ ፕላን አይደለም፣ የድሮ አስተዳደር ፕላን ነው። ቆመ። እንግዲህ እዚህ ላይ ባቆም ጥሩ ነው። ምክንያቱም ብዙ ነገር ማብዛት ጥሩ አይደለም። ዋናዎቹን ጠቀስኳቸው ይመስለኛል። ካልሆነ ይርስጥልህ ምን ነው ዘገየህ አንተ እና እዚህ ላይ ያቁምና የጥያቄና የመልስ ጊዜ ቢሰጥና ድንገት አንዳንድ ጥያቄ ካላችሁ ብሞክር ለዩሱፍም እድል እንሰጠዋለን። እሱም ከኔ ጋር ስለነበረ ያን ጊዜ እና ይጨርሻለሁ። የታለ
ጌታ እግዚአብሔር ይስጥልኝ። ስላዳመጣችሁኝ አመሰግናለሁ። ለአቶ ዩሱፍ መናገር ከፈለጉ ትንሽ ደቂቃ ብሰጣቸው ደስ ይለኛል። ስማቸው ስለተጠቀሰም ብቻ ሳይሆን ብዙ ልምድ ያላቸው ሰው ስለሆኑ በዚሁ በኢኮኖሚ ፊልድ ትንሽ አንድ 10 ደቂቃ ትንሽ ይሰማል። እዛ አካባቢ ብዙ አይሰማም ነበር። እኔ አንድ 2-3 ነገር ነው በተለይ ስለ ክቡር አቶ ተካሊ ነው መናገር የፈለኩት። እኔ ፕላን ኮሚሽን ስራ የጀመርኩት በ1962 በፈረንጆች በ1970 ዓመተ ምህረት ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በኢኮኖሚክስ ተመርቄ ነው እዛ ስራ የጀመርኩት። በዛን ጊዜ 5 ሰዎች ነው ከኢኮኖሚክስ ዲፓርትመንት የገባ ነው። ከአለማያ ዩኒቨርሲቲ ደግሞ 8 ነው የገባ ነው። 8 ነበር። ብዙዎቹ ትልቅ ኃላፊነት ስራ ላይ በኋላም ተሸጋግረው ሰርተዋል። ታስታውሳቸዋላችሁ። ግማሾቻቸው አቶ ፋሲካ ሲደልል፣ አቶ ወሌ ቸኮል፣ ተኮላ ደጀኔ፣ እነዚህ ወሌ ቸኮል አንድ ላይ ነው የገባ ነው። በዛን ጊዜ የፕላን ኮሚሽነር የነበሩት አቶ በላይ አባይ ናቸው። እሳቸውን ሳነሳ እንግዲህ ቅድም ክቡር አቶ ተካሊ ፕላን ኮሚሽን እና የገንዘብ ሚኒስቴር መሀል ሁል ጊዜ እንትን አለ። ገንዘብ ሚኒስቴር ፕላን ኮሚሽን ኤክስፓንሽኒስት ነው። ይሄ በጀት ይጠይቃል ምናምን። ገንዘብ ሚኒስቴር ደግሞ ብዙ ጊዜ ገንዘብ የለኝም ነው እንግዲህ እንደምታውቁት። እና እኔ አታች ሆኜ መጀመሪያ ስራ ሲጀምር የወርልድ ባንክ ሴኮንድ አድቫይዘር ኮሊን ብሩስ የሚባል ነበረ እና ሁለቱ አይስማሙም፣ አቶ በላይና ያኔ ደግሞ አቶ ክቡር አቶ የለም አቶ ይልማ ደሬሳ ነበሩ። ክቡር አቶ ይልማ ደሬሳ ገንዘብ ሚኒስቴር ነበሩ። ክቡር አቶ በላይ አባይ ደግሞ ፕላን ኮሚሽን ነበሩ። ሁለቱ አይስማሙም እና ኮሊን ብሩስ ሄዶ ምንድን ነው ይላቸዋል አቶ በላይ አባይ። ሁለቱም ከለንደን ስኩል ኦፍ ኢኮኖሚክስ ነው የተመረቁት። ሁለታችሁም ከለንደን ስኩል ኦፍ ኢኮኖሚክስ ነው የተመረቃችሁት፣ ምን ነው አትስማሙም ይላቸዋል። አቶ በላይ ምን አሉት? አቶ ይልማ ደሬሳ እኮ ከኬንዝ በፊት ነው የተመረቁት። ለዚህ ነው እና ስለ አቶ ተካሊ ማነሳው አንዳንድ 2-3 ነገሮች አሉ። አንደኛ ፕላን ኮሚሽን በጣም ፕሮፌሽናል የሆነ መስሪያ ቤት ብዙ ፕሮቶኮል ምናምን ያለበት አይደለም። እርግጥ በእድሜ ብዙ አንበላለትም፣ ግን ያኔ ብዙ ጊዜ አንቱ እንደዚህ ነው የሚባለው። አቶ ተካሊን ሁላችንም ጋሽ ተካሊን ብለን አንተ ነው የምንላቸው። ዲስተንስ አልነበረም። አሁን እኔ የአለቃዬ አለቃ ነበሩ። እኔ መጀመሪያ ሲቀጠር ያው አሲስተንት ኤክስፐርት ሆኜ ነው፣ ጁኒየር ኤክስፐርት ሆኜ ነው። 1 ዓመት ከሰራው በኋላ ውጭ ሀገር ተልኬ ከማስተርስ ፕሮግራም ስመለስ አሶሺየት ኤክስፐርት ሆንኩኝ። ያኔ ነው አቶ ተካሊ ጋር እንትናል። ቅድም እንዳነሱት 4-5 year ፕላን ዝግጅት ላይ ነበር እና ዲፓርትመንት ሄዶ የ4-5 year ፕላን 3 ኮሚቴዎች ነበሩ። ስቲሪንግ ኮሚቴ የሚባል አለ። ከዛ በኋላ ደግሞ ኤዲቶሪያል ኮሚቴ አለ፣ እንትኑን የሚያደርግ ደግሞ ቴክኒካል ኮሚቴ አለ። የሶስቱም ኮሚቴ ጸሐፊ ነው። አቶ ተካሊ ስቲሪንግ ኮሚቴውን ቼር ያደርጋሉ። 3 ምክትል ኮሚሽነሮች አሉ።
የስታቲስቲክስ ጽሕፈት ቤት ደግሞ ኮሚሽነር እሳቸው አባል ናቸው። ዲፓርትመንት ሄዶች አሉ። እያንዳንዱ ዲፓርትመንት ውስጥ ደግሞ የወርልድ ባንክ ወይም የአሜሪካን ዩኤስኤድ ወይም ደግሞ የዩኤንዲፒ አድቫይዘሮች አሉ እና ባለፈው ጊዜ ሲናገሩ እዚህ መጽሐፋቸው ሲመረቅ ብዙዎቹ አበሾች ሻይ ናቸው፣ ሀሳባቸውን አይገልጹም ብለው ነበር እና ትክክል ነው። ብዙ ጊዜ የሚነጋገሩት ፈረንጆቹ ናቸው። አንድ ቀን አቶ ተካልኝ ዲፓርትመንት ሄዶቹን ብቻ ሰብስበው ምንድን ነው እናንተ ማትናገሩት? እነዛ ሰዎች እኮ ስለሚናገሩ ነው እንጂ ከእናንተ በልጠው አይደለም ብለው ብዙ ያበረታቱ ነበር። ሰው ያፈቀደውን ሀሳብ ይመስላል። ቅድም እንዳልኩት አንደኛ ዲስታንስ የለም እኛና እሳቸው መሀል፣ ሁለተኛ ደግሞ ሁሉም ሀሳቡን እንደ ልቡ እንዲገልጽ ኢንካሬጅ ያደረጉ ነበር እና ከዚህ ማስታውሰው አንድ የወርልድ ባንክ አድቫይዘር መጣ። ግሪክ ነው፣ ዲሚትሪ ኩሉሪያኖስ ይባላል። በቃ የሶሻሊስት ፓርቲ እንትን ነው። በዛን ጊዜ ግሪስ ደግሞ እንደምታውቁት የኮንሰርቫቲቭ ወታደሮቹ ስልጣን የያዙበት ጊዜ ነው። ግሪስም አይገባም እና መጀመሪያ ስብሰባ አቴንድ ያደረገለት አስተዋወቁት ዲሚትሪ ኩሉሪያኖስ። 2 ሰዓት 3 ሰዓት ይወስዳል ስብሰባው። እንግዲህ ቅድም እንደተባለው የአቨሬጅ ግሮት ሬት የ45 ይር ፕላን 6% ነበር። የአግሪካልቸር ግሮት ሬት ደግሞ 3% ነው። 2 ሰዓት 3 ሰዓት ሁሉ አዳመጠ። ምንም አልተነጋገርም። ስብሰባው ሊያልቅ ሲል እጁን አነሳ፣ ሊናገር ፈለገ። በጣም ብለንት የሆነና እንትን የሚናገር ሰው ነው። What are you guys talking about? When you are talking about 6%, 3% growth rate in the agriculture, when you are talking about 3% growth rate of the agriculture sector, you are talking about peanuts. በዚህ ደሃ ሀገር ምናምን እንደዚህ እንትን አለ። ከዛ አቶ ተካልኝ ሁልጊዜ እኔ ነኝ ስብሰባ የምጠራው፣ ቃል ጉባኤ አዘጋጃለሁ፣ ቃል ጉባኤውን እሳቸው እሰጣለሁ፣ እሳቸው የሚታረም ካለ አርመው እኔ ነኝ ዲስትሪቢዩት የማደርገው እና ዩሱፍ ግሪኩን እንዳትረሳ ይሉኛል እንዲመጣ ምናምን ወዝ ኢንካሬጂንግ ሁሉም ሰው እንዲናገር እና ይሄ ነው በአጠቃላይ ነው ስለሳቸው ለመግለጽ እና ስለ ሁኔታ የፈለኩት እና በጣም አመሰግናለሁ ይህን ዕድል በማግኘቴ። እሺ፣ አሁን መድረኩን ለውይይት ለጥያቄ ለአስተያየት እንከፍታለን። የእኔ ጥያቄ ከፕላኑ ጋር መያዙን እርግጠኛ አይደለሁም፣ ግን ቅድም ከተናገሩት የኢትዮጵያ መንግስት አሰራር ጋር በጊዜው በነበረው ጊዜ ሚኒስትር የነበሩት ክቡር አቶ አዲስ የፕላን ሚኒስትር የመጀመሪያው ሚኒስትር ይመስሉኛል። ቅድም በተናገሩት መሰረት እኔ እስከማውቀው ድረስ ኢኮኖሚስት አይደሉም። ምን ያህል ፎርማል ትምህርትም እንዳላቸው አላውቅም። ግን ቅድም ሲናገሩ ሚኒስትሪውን የሚመሩበት መንገድ እኔ በጣም አስደምሞኛል፣ ኢምፕሬስ ዶኛለሁ። ሌሎችም ሚኒስትሮች አሉ ብዙ ፎርማል ትምህርት ያልነበራቸው። ክቡር አቶ መኮንንንም አንስተዋል። እሳቸው የመጀመሪያ ቦርዱ ሰብሳቢ ናቸው ብለዋል። እናንተ በዩኒቨርሲቲ ትምህርት ነበራችሁ። ክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድም እንደዛው የተማሩ ናቸው። ክቡር አቶ ይልማንም አንስተዋል። ሌሎቹንም እኔ ማወቅ የፈለኩት እነኚህ ፎርማል ኤጁኬሽን ሳይኖራቸው በሚኒስትሪያል ፖዚሽን ያገለገሉ የነበሩ ሰዎች በጣም ጎበዞች ናቸው። ደግሞ ዊዝደሙን ነው እኔ ንጉሱ እንደዚህ አይነት ሰዎችን እንዴት አድርገው ነው የሚያገኟቸው? እነኚህ ሰዎች ደግሞ የሚጠበቅባቸውን ኃላፊነት በተቻለ መጠን እኔ አሁን ክቡር አቶ አዲስ
ስልጣን እለቃለሁ እስከ ማለት የሄዱት እኔ አሁን ብዙ ስለማናይ ነው እንደዛ አይነት ነገር አምሶርት ሳይት መስራት ያለብኝን ስራ በአግባቡ ስላልሰራው የተሾምኩበት ሚኒስትሪ የሥራ አፈጻጸሙን በደንብ ስላልሰራው ስራዬን እለቃለሁ የሚል ነገር ድረስ መሄድ በጣም ከባድ ነገር ይመስለኛልና ከራስም ጋር መከራከር ከራስም ጋር ኦነስት መሆኑን ሁሉ ይጠይቃልና እንደዚህ አይነት ዊዝደም ያላቸውን ሰዎች እንዴት ነበር ንጉሱ የሚያገኟቸው የሚለውን ነገር እንደው መናገር ከቻሉ ቢናገሩ ደስ ይለኛል። አመሰግናለሁ። አቶ ተካልኝ ስላገኘሁት በጣም ደስ ብሎኛል። ስለ እርሶ ከብዙ ሰው ሰምቻለሁ፣ ብዙ ጥሩ ጥሩ ነገሮች። አንዱ ያገኘኋቸው አቶ ማሞ ታደሰ ናቸው። ፓሪስ በሚኖሩበት ጊዜ በተለያየ አጋጣሚ ተገናኝተን ብዙ ለመጨዋወት ችለናል። አንድ ጥያቄ አቅርቤላቸው ነበር ያን ጊዜ። እንደው በእናንተ ዘመን የነበራችሁት ወጣቶች የተማራችሁት በመንግስት ስራ ውስጥ የነበራችሁት ብናረገው ኖሮ ብላችሁ የሚቆጫችሁ ነገር አለ ወይ ብዬ ጠይቄያቸው ነበር። ለዛ የሰጡኝ መልስ በአንድ ልብ በአንድ ቃል ለማሰብና ለመግባባት አለመቻላችን ልንለውጥ የምንችለው ነገር አምልጦናል አሉኝ። እርሶስ ምን ይሰማዎታል? እንደው በዛን ጊዜ ብናረገው ኖሮ ብለው የሚቆጨዎት ነገር አለ ወይ? ካደረጉት በርካታ አስተዋጽኦ ባሻገር ለማለት ነው። አመሰግናለሁ በጣም። የመጀመሪያው ጥያቄ አቶ አዲስ ትምህርታቸው ኢኮኖሚክስ አይደለም፣ ግን አንተ ስትናገር ጥሩ መሪ ነበሩ ብለሃል። እንዴት ነው ምን አይነት ነው? በእነዚህ ቃላት ባትጠቀምም እንደው ኢኮኖሚክስ ያልተማረ ሰው እንዴት የኢኮኖሚ ድርጅቶችን መራ፣ በውይይቶችስ ውስጥ ተሳታፊ ሆነው እንዴት ጥሩ ስራ ሰራ እንደማለት ነው ከተረዳሁት ጥያቄ። እንግዲህ መቼም አንድ ጉዳይ በመንግስት አሰራር ማለት ነው፣ አንድ ጉዳይ ሲቀርብ የዚያ ጉዳይ ልዩ የሆነ አመለካከት የሚጠይቅበት ጊዜ አለ። በጣም ቴክኒካል የሆነ ለምሳሌ በኢኮኖሚክስ አንድ ጽሁፍ ቀርቦ ኢኮኖሚክስ ያልተማረ ሰው ወዲያው ሊረዳው አይችልም። አቶ አዲስ እንዲህ ያለ ነገር አጋጥሟቸዋል። እኔ ለምሳሌ አንድ ጊዜ ጠይቁኛል። አቶ አዲስ ደግሞ እንዳልኳችሁ ዋናውን ሀሳብ እየተከተሉ ያልገባቸውን ነገር ምን ማለት ነው ስለ ኢንፍሌሽን ይጠይቁኛል አንድ ጊዜ እና በተቻለኝ መጠን አስረዳሁ። ደጋግመው ጠየቁኝ፣ አስረዳሁ። ዝም አሉ እና በሌላ ጊዜ ሳያቸው ኢንፍሌሽን በተመለከተ ሲናገሩ የቱን ያህል ያንን ሀሳብ እንደተገነዘቡ በቃ እንትን እንዳደረጉ እንደተዋህዳቸው ሀሳብ ተረዳሁ። አንዳንድ ሰዎች ምን ይሉ ነበር? አቶ ተካልኝ ሞኝ አትሁን፣ ብዙ ሚኒስትሮች ኢኮኖሚስቶች ስላልሆኑ እነሱን የማስተማር ሙከራ ማድረግ ውጤት አያመጣም። እኔ ልንገራቸው፣ አቶ አዲስ አንድ ቴክኒካል የሆነ ነገር ጠይቀ ወይም መልሼላቸው ገብቷቸዋል። እንግዲህ ማንኛውንም ሀሳብ ቢሆን በተለይ በዚህ በኢኮኖሚክስ እንደ ፊዚክስ ጊዜ ሶሻል ሳይንስ ነው፣ ብዙ ሰው ሊረዳ ይችላል። አንዳንድ ነው ቴክኒካል የሆነ ነገር እሱን ካስረዱት። አቶ አዲስ ተረድተዋል፣ ገብቷቸዋል። ኢንፍሌሽን በደንብ ገብቷቸዋል። እና በዚህ ዩኒቨርሲቲ ያልተማረ ሰው ኢኮኖሚክስ ያልተማረ ሰው ኢኮኖሚስት ነኝ የሚል ሰው በሚገባው ቋንቋ ለዚያ ለሰው ካስረዳ እንዴ ምንድን ነው የሚባለው? ኳንተም ፊዚክስ እንደዚህ አይደለም፣ ኢኮኖሚክስ ሶሻል ሳይንስ ነው። ይገባዋል ማንም ሰው ከተረዳ በደንብ ካስረዱት ይገባ። አቶ አዲስ ይገባቸዋል። አቶ መኮንን አብተወልድ አልደረስኩባቸው እኔ
ግን ስሰማ እሳቸውም እንዲህ ያለ አይምሮ ያላቸው ነገርን የመገንዘብ አንዳንድ ጊዜ በደንብ የተማሩም ያልተማሩም ከውጭ ሀገር ተመርቀው የመጡ ሰዎች ሲናገሩ ጥያቄ ይጠይቃሉ፣ ይደግማሉ። ያ ሳይገባቸው ሲቀር ከእጅ አይሻል ዶማ ይላሉ። እንግዲህ ዶማ እንደምታውቁት ከእጅ የተሻለ ነው፣ ይፈልጣል ይላል። ይህ ሰውዬ ተምሬያለሁ እንጂ አልገባውም። እኔ እንድረዳ አንድን ጉዳይ አላስረዳኝም እንደማለት ነው። ከእጅ አይሻል ዶማ፣ ሌላ የተማረ ሰው ፈልጉልኝ የሚያስረዳ እንደማለት ነው። ይቻላል። ላልተማረ ሰው ኢኮኖሚክስ ያልተማረ ሰው ማስረዳት ይቻላል። እንዳልኳቸው ፊዚክስ ምናምን አይደለም፣ ይቻላል። ማንኛውንም ነገር ሶሻል ሳይንስ ነው፣ ኢኮኖሚክስ ከዚህ ነው የምንነሳው። ኢኮኖሚክስን ማስረዳት ይቻላል። እና ብዙዎቹ ሚኒስትሮች ይገባቸዋል። አቶ መኮንን አብተወልድ ይገባቸዋል። አቶ አዲስ አለማየሁ ይገባቸዋል። ሌሎችም አቶ አበበ ረታ ታውቋቸው ይሆናል፣ ይገባቸዋል። ጎበዝ ሰው ናቸው። የኢኮኖሚክስ እንትኑ ዋናው ጭብጡ እንደው ይሄን ያህል እንትን አይደለም። በጣም የተወሳሰበ ብዙ ሀሳቦች እንደዚህ ብን ያሉ ወይም እንደው ግራ የሚያጋቡ አይደሉም። የሚያውቅ ሰው ካስረዳ ማንም ሰው ሊረዳ ይችላል። እሺ፣ ሌላኛው ድንጋ አንዳንድ ጊዜ ዘንጋናል። መጀመሪያውን የሚቆጭ እሱ ብዙ ነገር ነው የሚያመጣው። እንግዲህ እውነቱን እንነጋገር ከተባለ እኔ አሁን አንዳንድ ጊዜ ምን እላለሁ፣ ያኔ የተማሩ ሰዎች አንድ ላይ ሆነው መክረው ለመንግስት የሚያቀርቡበት ሀሳባቸውን ለመንግስት የሚያቀርቡበት መድረክ አልነበረም። ለምሳሌ ሌላ ሀገር ኢኮኖሚክ አሶሲዬሽን፣ አሜሪካን ኢኮኖሚክስ፣ ብሪቲሽ ኢኮኖሚ፣ ብሪቲሽ እንደሆነ አላውቅም ስሙ፣ ብቻ እያንዳንዱ ሀገር የባለሙያዎች የኢኮኖሚስቶች ማህበር አለ። ኢትዮጵያ ውስጥ አልነበረም። ደግሞ ልባርጉ ብዙ ያልነበረ ነገር አለ። ኢትዮጵያ ኋላ ቀር ሀገር ናት። ብዙ ነገር ተሰርቷል፣ ግን እዚያ ደረጃ አልደረስንም ነበር። ያ ቢኖር ኖሮ ሌላቸው ነበር። ሌሎቻችንም እንደው ብንሞክር በእኛም በኩል የመቆጠር ነገር ነበር። እንደው ድንገት ይሄ ነገር በመንግስት ደረጃ ይወደድ ይሆናል ብሎ ራስን በራስ የመቆጣጠር ያንን ባናደርግ ጥሩ ነበር። የሚቆጨኝ ነገር ቢኖር አንዱ ይሄ ነው። ከኢኮኖሚክስ ከተባሉ ወዳጆቻችንን ጋር ተነጋግረን እስቲ እንዲህ ያለ ነገር እናቅርብ አላለም። እንትኑም አይፈቅድም። ፈረንጆች ኤንቫይሮንመንት ፖለቲካል ኤንቫይሮንመንቱ አይፈቅድም። እንግዲህ በመንግስት ደረጃ ደግሞ ትንሽ ለቀቅ ያደርጉት። እንዲያውም እኔ አሁን አንዳንዴ ምን አስባለሁ፣ በጃንሆይ ጊዜ ፖለቲካል ፓርቲዎች እንዲቋቋሙ ቢፈቀድ ብዙ ነገር ማድረግ ይቻል ነበር። ለምን አልተቋቋመም ብዬ ሳስብ በዚያን ጊዜ ይባል የነበረው ምክንያት እረዳለሁ። እንግዲህ የራሳቸው ሲናገሩ አልሰማሁም፣ ግን ተባራሪ ወሬ ማለት ይቻላል የሰማሁት አንዱ እሳቸው የተቸገሩበት አንደኛው ምክንያት የፖለቲካ ፓርቲዎች ቢፈቀዱ እንዲቋቋሙ ቢፈቀድ እስልምና ሃይማኖት ተከታዮች፣ የክርስትና ሃይማኖት ተከታዮች በጎሳ ደግሞ እንደዚህ የሸፋፈኑ ማንነታቸውን ያው ዞሮ ዞሮ የመከፋፈል ነገር ይመጣል እና ገና እዚያ ደረጃ አልደረስንም። አደገኛ ነው ይሄ ነገር። ፓርቲ ተብሎ ይፈጠር የኢትዮጵያ አዲስ ፓርቲ ልና ውስጡ ድንገት የአንድ ጎሳ ወይም የአንድ አመለካከት ክታ ጥሩ ነው፣ እሱ ያስፈልጋል። ግን በጎሳ በሃይማኖት እንደዚህ ይከፋፈልና ችግር ይፈጠራል ተብሎ ነው እንግዲህ በጣም ከመጠን በላይ ይጠነቀቅ ነበር ማለት ነው። ያ መንግስት እንትን እንዳይል ያን ጊዜ ሰላም አለ፣ የሀገር ፍቅር አለ። ቢሆንም ግን እኔ እንዳልኳቸው ቅድም ምን ቢደረግ ኖሮ ነው ደስ የሚል አንተስ የምትጸጸትበት ነገር ስትሉኝ
አንዱ ይሄ ነው። እንደውም ጃንሆይ አማካሪዎቻቸው ሆኖ እሳቸው እንትን ብለው ግድ የለም እስቲ ፖለቲካል ፓርቲ በሙከራም ደረጃ ቢቋቋሙ ፓርቲዎች ቢሉ ኖሮ በእሳቸው ጊዜ ኢትዮጵያዊነት ስሜት በጣም የተነከረበት ነው። የመገንጠል ነገር ምንም የለም። በእሳቸው ጊዜ በእሳቸው ጥላ ስር ጥሩ ጥሩ ፓርቲዎች ሊፈጠሩ ነበር። አሁን ሳስብ አንዳንድ ጊዜ እንደምታውቁት ይመስለኛል ብዙዎቻቸው የመሳፍንቱ ወገን መሪ የሚባሉ ራስ ካሳ ናቸው። ራስ ካሳ ደግሞ እንደው መሪ ሆነው የመሳፍንቱ ወገን ስለሆኑ ብቻ ሳይሆን ብልህ ሰው ናቸው በጣም። ወልደ ጊዮርጊስ ወልደ ዮሐንስ ደግሞ እኔ እንደሚባለው የድሃ ወገን ብልህ ሰው፣ ሁለቱ በደንብ ይተዋወቃሉ በደንብ። ወልደ ጊዮርጊስ የሚሉ ነበረ ከመሳፍንቱ ከመኳንንቱ መካከል ሁለት ሰዎች በጥንቃቄ መያዝ አለብን። አንዱ ራስ ካሳ፣ ሁለተኛው ራስ አበበ አረጋይ። በጥንቃቄ እንደው በሀሳብ አንግባባም ብለን ልንዳፈራቸው አይገባም። ኃይለኞች ናቸው፣ አይምሮ አላቸው፣ መጠንቀቅ አለብን ይሉ ነበር ጸሐፊ ወልደ ጊዮርጊስ። ሞኝ አይደሉም ማለት ነው። ራስ ካሳ ደግሞ ስለ ወልደ ጊዮርጊስ ያላቸው አስተሳሰብ ይህን ደግሞ በግልጽ ነግረዋቸዋል። እንዲሁም አንድ ጊዜ ጠርተው ብዙ ጊዜ ወልደ ጊዮርጊስን ሲፈልጓቸው የእርሶ ዘመድ መቼ ፋታ ይሰጡኝ ነው ሁሉ ጊዜ እኮ ስራ ላይ ግድ የለም አንድ ቀን ግቢ ሄደው ያገኟቸዋል። በል ተቀመጥ ብለው አንድ ነገር ላስረዳ እፈልጋለሁ። ወልደ ጊዮርጊስ የጨዋ ልጅ ትጠላለህ አሉ። ባይገባህ ይመስለኛል እንጂ የምትጠላበት ምክንያት የለም። አዳምጠኝ። ጨዋ ማለት ንጉሥ የወደደው ያቀረበው የሾመው የሸለመው እንዳንተ ያለ። የጨዋ ልጅ ደግሞ ያንተ ልጆች ናቸው። ከዚህ አታመልጥም። የጨዋ ልጅ ትጠላለህ ሲባል የገዛ ልጆችን ጠላህ ማለት ነው። ጠዋት ሄዳንተ እንግዲህ ልብ አድርጉ። አሁን የፖለቲካ ልዩነታቸውን በጣም በሚጥም መንገድ ነው ያቀረቡት ራስ ካሳ ለወልደ ጊዮርጊስ። ባትረዳ ነው እንጂ ልጆችህ የጨዋ ልጆች ናቸው። ታሁን በኋላ ከዚህ አታመልጥም። ወልደ ጊዮርጊስ ሲያቱ አላንግር ወልደ ጊዮርጊስ ብልህ ስለሆነ እንደው ሊያጣሉ ነው እንጂ ያለ ነገር አላስብም ብለው አምልጠ ይሆናል። ግን ልዩ ልዩ ሀሳብ የነበራቸው ሰዎች ነበሩ። አሁን ራስ ካሳ በዚያ ቅድም ባልኳቸው መንገድ አንድ ነገር ቢያጋጥማቸው ኢትዮጵያ ውስጥ በአሁኑ ጊዜ ፖለቲካ ፓርቲዎች ማቋቋም ይቻላል ቢባል ራስ ካሳ እሳቸው ራሳቸው ታች ወርደው ከእንትኑ ጋራ እኔ የመሳፍንት ወገን መሪ ነኝ አይሉ። ግን አንድ ሰው ይሰይማሉ። በልሄድ ጉዳይ ያስለኝ እኔን እያማከርክ የመሳፍንት ወገን ታስረዳለን ህዝብ ብለው አንድ ሰው እንደሚሾሙ እርግጠኛ። ወልደ ጊዮርጊስ ደግሞ ብቻቸውን ሊወጡ ይችላሉ ወይም ጓደኞቻቸው። እንዲህ ያለ ደግሞ አንዳንድ ጭምጭምታ ወሬ ስሰማ በመሳፍንቱ መካከል ይነገር ነበር ይባላል። ለምሳሌ ራስ ምሩ ብዙዎቻቸው እንደምታውቋቸው ልጃቸው ትኑር አላውቅም። የራስ ምሩ የልጅ ልጅ አለች። ካለች አለች ንገራት፣ ምስጢር አይደለም። ራስ ካሳ እና ራስ እምሩ ይከራከራሉ። እምሩ አንተ ሰልፉ ከኛ ጋር ነው፣ ግን አንዳንድ ጊዜ ወጣ ትላለህ። እንግዲህ እምሩ ሊበራል ናቸው፣ ሶሻሊስት ናቸው ይሏቸዋል። ራስ እምሩ እዚያ ደረጃ እንኳ በጥርሳቸውን አላውቅም፣ ግን ሊበራል ናቸው። ሁሉም ነገር ቢደረግ ዲሞክራሲም የሚሉ ናቸው። ራስ ካሳ ወይ አንደኛው ከኛ ጋር አሁን በማዕረግም በምኑም በግብሩም በማህበራዊ ኑሮውም ከኛ ጋር ነው ውሎ። አንዳንዴ ስትናገር ደግሞ የድሃው ግን ማለት ምረጥና ወደ መረጥከው ወገን ተሰለፍ። እዚያ የምትሰለፍ ከሆነ እኛም በዚህ በኩል እንሰለፋለን እንጂ እንዲህ ሁለት ቦታ አንዱ ነገር እዚህ አንዱ ነገር ሲማረግ አይበቃም እያሉ ይነግሯቸው ነበር ይባላል። እንግዲህ ምን ማለት ነው? በመሳፍንቱም ውስጥ ፍላጎት አለ። ራስ ካሳ ያምኑ ነበር ህዝቡ የሚከተለው እኛን ነው፣ ምክንያቱም ችግሩን የምናውቅለት እኛ ነን። እንዲህ ዝም ብሎ የሚናገር አይደለም። ደግሞ አብረን ኖረናል። የኑሯችንን ደረጃ ይህን ያህል የተለያየ አይደለም። ህዝባችን ነው፣ እንጋባለን፣ በብዙ መንገድ እንገናኛለን።
ህዝቡ የእኛን መሪነት እኮ የሚጠላ አይምሰላቸው። አሁን ይሄ የጨዋ አነጋገር አንድ አይነት የፖለቲካል ፓርቲ ወይሳቸው ወይ ሌላ ሰው ሊመራ የሚከተለው ነው። እነዚያ ደግሞ እነ ወልደ ጊዮርጊስ አይደለም ካሉ ራሳቸው በጃንሆይ ጊዜ ቢፈቀድ ለማለት ነው ፖለቲካል ፓርቲ ማቋቋም። እሳቸው እስካሉ እሳቸው አንድነት ሁሉንም ለማሳመን የሚችሉላቸው የሚገነጠል በኤርትራ ግዛት የለም። ያን ጊዜ ግን በእሳቸው ጊዜ በአንድነት ኢትዮጵያ አንድነት ጥላ ስር ፓርቲዎች ሊፈጠሩ ይችሉ ነበር። እንግዲህ እኔ የሚታየኝ ነው ነገራቸው። ያኔ ታስቦ የቀረበትን ምክንያት ነግሬያቸው ሰው ወዛ በምን ይሰለፋል ተብሎ ነው ሊሞከር ጥሩ ነገር በእውነት ጥንቃቄው ትንሽ ከመጠን በላይ የበዛ ይመስለኛል። ለፕሮፌሰር በላይ ተጨማሪ አንድ ኢንፎርሜሽን አቶ ሐዲስ አንደኛ ለ6 ዓመት ጣሊያን ሀገር ያው መታሰራቸውን እናውቃለን ሁላችንም። ራስ ምሩም አብረዋቸው ነበሩ። የዚህ የ6 ዓመት እስር በአውሮፓ እስር ሳይሆን ግዞት በአውሮፓ ሁኔታ ምን ያህል ኢንቴሌክቹዋል ሌቨላቸው እንደቀየረው አናውቅም። እሱም አንድ መታሰብ ያለበት ነው። ሁለተኛ ግን አሜሪካን አገር ኤምባሲ ዲፕሎማት ሆነው ዋሽንግተን ያለ አንድ ዩኒቨርሲቲ ውስጥ ኤክስቴንሽን ተማሪ ሆነው መማራቸውን እናውቃለን። ስለዚህ የዩኒቨርሲቲ ትምህርትም ነበራቸው እንጂ ከጣሊያን በፊት የነበረው ትምህርታቸው እውነትም ዝቅተኛ ነበር። በኋላ ግን የዩኒቨርሲቲ ትምህርት ተምረዋል። እሺ፣ እዛ ጋ አቶ ጳውሎስ ሌላ ዮሐንስ ጳውሎስ እባላለሁ። ጥያቄ ለአቶ ተካልኝ ነው። በተጨማሪ ደግሞ ወዳጄ ለአቶ ይስም ቢጨምርበት ጥሩ ይሆናል። ጥያቄ ከቱሪዝም ጋር የተገናኘ ነው። አገራችን ኢትዮጵያ በቱሪዝም ሀብት በጣም 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 የበለጸገች ነች። ከማንኛውም አገሮች የበለጠ የቱሪዝም አትራክሽን አሴቶች አሉን። ይህም ሆኖ በቱሪዝም ኢንዱስትሪው እንዲስፋፋ እንዲያድግ በፕላኒንግ ደረጃ ምን ያህል ትኩረት የተሰጠው ነው? የቱሪዝም መስፋፋትም ማደግም ለአንድ ሀገር ከፍተኛ ጥቅም ያመጣል ተብሎ ትኩረት የተሰጠው በፕላኒንግ ውስጥ ከፍተኛ ደረጃ ተሰጥቶት የሚዘጋጅ ወይም የሚደራጅ ሁኔታ ነበር ወይ? ከነበረስ እስካሁን ድረስ ለምን በዛ በኩል አላደግንም? ያለፈው 3 ሳምንት የጎንደር ዩኒቨርሲቲ ጋብዞኝ የቱሪዝም ፋክልቲን ላይ እስቲ እንደው ያለህን ሙያ አካፍል ብሎኝ ለዛ አንድ ሪሰርች ሳደርግ የእኛ ኮምፒቲቲቭ ብንላቸው እንደ ግብፅ ለምሳሌ በዓመት 15 ሚሊዮን ቪዚተርስ ይመጣል። ኬንያ 2 ሚሊዮን ያህል አላቸው። ሳውዝ አፍሪካ 16 ሚሊዮን አላቸው። እኛ 1 ሚሊዮን አልሞላንም። ያ ሁሉ ሀብት እያለን እና ምን ሊሆን ይችላል እንደዚህ ወደ ኋላ ያስቀረን? ይሄ ሁሉ ሀብት ይዘን እንግዲህ በኢኮኖሚክስም ስንማር ሞር ካፒታል ዩ ሃቭ ዘ ሞር ፕሮግረስ ኢዝ ዜር ዘ ሞር ግሮት ኢዝ ዜር የሚባለው ላይ ጋራ ትንሽ ኮንፍሊክት የሚያደርግ መስሎ ታይቶኛል እና እንደው ትንሽ ብታብራሩልኝ ማለቴ ነው። እግዚአብሔር ይስጥልኝ። ከማርሻል ፕላን ጋር አያይዘ ነው ብናየው የተሻለ መስሎኝ ነው። የፖይንት ፎርም ኢትዮጵያ ውስጥ ይሰራ ነበረ። ኢንፍራስትራክቸር ነው ትልቁ ችግር የነበረው። አሁንም ያው ኢንፍራስትራክቸር ነው እና የአሜሪካኖቹ ኢንተርቬንሽን ለፕላኒንግ ኮሚሽን ስራ የቱን ያህል ጠቀመ? አስተሳሰብስ የቱን ያህል ለወጠ? ገንዘብ ከኢትዮጵያ ገንዘብ ሳይሆን ከውጭ በሚመጣው ገንዘብ ኢንፍራስትራክቸር ለመዝጋት የተሞከሩት ሂደቶች፣ ጫናዎች በግለሰቦቻችን ውስጥ በእኛ ውስጥ የነበረውን ጫናዎች በምን አይነት ያዩታል? ምክንያቱም ገንዘብ ሚኒስቴር ገንዘብ የለኝም ብሎ ነው የሚከራከረው።
ገንዘብ ይዞ የመጣው ከሁለተኛው ዓለም ጦርነት በኋላ የማርሻል ፕላን አለ፣ በእኛም በኩል ፖይንት ፎርድ አለ፣ ሌሎችም ቅድም እንደተነሳው የተባበሩት መንግስታትም እርዳታዎች አሉ። እነዚህ በሙሉ ማስተማሪያ አካል አይሆኑም ነበረ ወይ? ወይስ በእኛ ውስጥ ችግር ውስጥ ተጠምደን ያንን መጠቀም አቃተን? ሎስት ኦፖርቹኒቲ ነበረ ወይ ነው ጥያቄ። አመሰግናለሁ። እኔ እስከማስታውሰው ቱሪዝም የሚባል ትልቅ ሴክተር አለ አልነበረም። ግን አንተ እንደምትለው ብዙ ፖቴንሻል ስለነበረው ሊያድግ ይችል ነበር። የፕላን አዘጋጆች ይህን ነገር ተገንዝባችሁ ምን ሰርታችኋል? ምንስ ፍሬ አግኝታችኋል? እንደ ባጭሩ ብዙ ግንዛቤ አልተሰጠውም። የቱሪዝም ለምን ብትል እንግዲህ ኢኮኖሚስቶች ድገት ሞኝነታችን ሊሆን ይችላል። የአንድን ሀገር ኢኮኖሚ እንደ ፎቶግራፍ እንዳነሳ ስትራክቸሩን አወቃቀሩ መሰረቱ ይሻላል። ትልቁ እስካሁን ድረስ ይባላል 80% የኢትዮጵያ ሕዝብ የሚኖረው ገጠር ነው። ምርቱ ደግሞ 80% ባይሆን ወደ 50-60% የኢትዮጵያ ኢኮኖሚ ምርት ከእርሻ ነው የሚገኝ። ስለዚህ ትኩረታችን እዚያ ላይ ነው። እንግዲህ ከዚያ በተዋረድ ከእርሻ ቀጥሎ የትኛው የኢኮኖሚ ዘርፍ ነው ጎልቶ የሚታየው? እርሻ አንደኛ፣ ሁሉም ያልተማረም ያውቀዋል። ከዚያ ይልና እንግዲህ እርሻ ቀጥሎ ኢንዱስትሪ ቀጥሎ ምን እያለ ሲከፋፈል ቱሪዝም ወደ መጨረሻ ላይ ያችን ቱሪዝም ትኩረት ልስጥ ቢል አንድ ፕላን ኤክስፐርት እንዴ ወደ ኢኮኖሚ 1-2% ቢሆን ቱሪዝም ትልቁ እዚህ እያለን ያለ የሌለን እውቀትና ብልሃት ግንዛቤ እዚያ ላይ እርሻው ይንቀሳቀስ መጀመር ነው። ውጤትም የሚገኘው ከዚያ ነው እንጂ ይቺ ትንሽ ናት። ከጊዜ ብዛት ይህንን ስራችንን ስንጨርስ እርሻን የማስፋፋት የማሰልጠን መንገድ ቀጥሎ ኢንፍራስትራክቸርን በማለት እና ግንዛቤ ናል ተሰጥቶት ነበር ልልህ አልችልም። እና ምክንያቱ አሁን ያልኩ ወንድሜ የጠየቀው ስለ አሜሪካን እንግዲህ ካላጠገበህ እኔ እናንተ ብዙ ጊዜ ስለምንገናኝ እንነጋገራለን። ይሄ መልስ ካላጠገበህ ስለ አሜሪካኖች ጫና አይደለም ትል እንዲህ የቱን ያህል ነበር? ማርሻል ፕላንና ማርሻል ፕላን እና ፖይንት ፎርን አያይዘው ኢትዮጵያ ውስጥ እንግዲህ ልገር አሜሪካኖች ጫና ያደርጉ ነበረ። እንግዲህ አንድ የአሜሪካን ድርጅት ነበር፣ ትልቅ ድርጅት ያኔ ዩኤስኤ ይባላል። አሁን እንትና ፍርሶታል ይመስለኛል ትራምፕ። ዩኤስኤድ እኔ ፕላን በነበርኩበት ጊዜ ኃላፊው በጣም አስቸጋሪ የሆነ አታካች የሆነ ሰው ነበረ። ስሙ ታስታውሳለህ? ማነው? በጣም አስቸጋሪ። እንግዲህ ለምንድን ነው የሚያስቸገሩ? አንዱ ጫና ከሱ ነው የሚያጣው ከዩኤስኤድ ዳይሬክተር ኢትዮጵያ ውስጥ አሜሪካን የምትሰጠውን ብድር ሁሉ ግራንትም አለ። እንደዚሁ ግራንት ማለት የማይከፍል ትምህርት ለጤና አንዳንድ ጊዜ በነፃ ነው የሚሰጡት ገንዘብ። ያንን የሚመራ ዩኤስኤ ዳይሬክተር የሚባል ነበር። እዚህ በጣም አስቸጋሪ፣ ጫናው ሌላ ነው። እንግዲህ ምንድነው ያን ጊዜ ነው ያጋጠመኝ፣ ጥሩ የውጭ እርዳታ የሚገኘው ከስዊድኖች ነው እየተባለ ደሞደል ነበር የሚታየው። ትዝ ይላችሁ እንደሆነ ጭራሎ ትልቅ የእርሻ ምርምር እንትን ነበረ። እሱም ስዊድኖች ናቸው እርዳታ ሰጥተው በደንብ የተዘጋጀ ነው። ኢትዮጵያውያንም ኢኮኖሚስቶች ያሉበት ፕላን በማውጣቱ ለዚያ ሪች ፕላን በማውጣቱ ረገድ በጣም እና ይቀናሉ አሜሪካኖች። ለዚህ በጋዜጣ የሚወጣው ውጭ ሀገርም ዓለም ባንክ ቢሆን የጥሩ ፕሮጀክት ይችላሉ አግሪካልቸራል ዲቨሎፕመንት አይደል ካዱ ስዊድኖች ከኢትዮጵያውያን ጋር ሆነ ያቋቋሙት የእርሻ ምርምር እንትን ጣቢያ በጣም ጥሩ ስም ነበሩ። ይቀናል የአሜሪካ ነው። እኛ እኮ ብዙ ገንዘብ እንሰጣለን፣ ግን እንዲህ ያለ
እንትን ምስጋና ስም አላገኝለትም ይልና ልክ እንደ ጭላሎ ያለ ሌላ ድርጅት ማቋቋም እንፈልጋለን ይለኛል። ማ ሊሆን አይችልም። መጀመሪያ ስዊድኖች ይህንን ከኢትዮጵያ መንግስት ጋር ሆነው ይህንን የእርሻ ምርምር ድርጅት ሲያቋቁሙ በድርጅቱ ከጊዜ ብዛት የበለጠ ገንዘብ የሚያስፈልገው ከሆነ ሁለቱም ያዋጣሉ። ኢትዮጵያ መንግስት ደግሞ አልችልም ካለ እኛ እናዋጣለን ብለን ተፈራርመናል። ስለዚህ ጭላሎን በተመለከተ ወይም እንደ ጭላሎ ያለ ስራ ይስፋፋ ቢባል ሌላ ቦታ ስዊድኖች እኛ ልሄድ እንችላለን ብለዋል። እናንተ እንዴት አድርገን የምናስገባው እንዴ? እኛም እኮ እንፈልጋለን። ይሄ ሌላ አይነት አነጋገር ነው። የአሜሪካ መንግስት ይፈልጋል ማለትና ኢትዮጵያ መንግስት ይቀበለዋል ማለት ሌላ ነገር ነው። በጣም ያስቸግር ነበር። እንግዲህ በየጊዜው ይጻፋል። ዓለም ባንክ ያነሳዋል፣ በጋዜጣም ይወጣል። ሞዴል ፕሮጀክት ይባላል። እሱ በዚህ ያስቸግራል። እንግዲህ ሌላ ጭላሎ ላቋቁሙ ሌላ ቦታ አይሆንም። ተመሳሳይ ፕሮጀክት በዚያው ነው እንትን የሚለው። አንድ ጊዜ ደግሞ እኔ ጋር ይመጣል። ይህ ሰውዬ ብዙም ባይሆን ጥቂት ሰዎች ይሉ ነበር። ይሄ ተቃልኝ የሚባል ሰውዬ አንቲ ዋይት። እንግዲህ ጥያቄ መጠየቅ አይፈልጉም እነሱ። እንካችሁ ገንዘብ ሲሉ እንድንቀበል ነው። እሱ ደግሞ አሜሪካኖች ለኢትዮጵያ ይህን ያህል ገንዘብ ሰጠች የሚለውን በእኔ ጊዜ ብዙ እርዳታ አምጥቻለሁ ማለቱ ነው እንጂ ያ እርዳታ ምን እንደሚሰራ ማንን እንደሚጠቅም ምን ጉዳት ሊያስከትል እንደሚችል ጉዳዩ አይደለም። ጉዳዩ የእኛ ነው። እኛ መጀመሪያ የ5 ዓመት ፕላን አለ። አንተ ይሄን አደርጋለሁ ስትል መጀመሪያ እኛ የምናደርገው በ5 ዓመት ፕላናችን ውስጥ እንዲህ ያለ ነገር አለ ወይ ብለን እንጠይቃለን። ካለ አቅራቢ ድርጅት ደግሞ እርሻ ከሆነ የእርሻ ሚኒስቴር ከሆነ ለዚህ አንድ ጊዜ እንዲላል ምሳሌ ኮንክሪት የሆነ ምሳሌ የአሜሪካን ዩኤስ ዲሬክተር እርሻ ሚኒስቴር ውስጥ 5 የአሜሪካ ቶፕ ኤክስፐርትስ መጥተው እንዲሰሩ አዘጋጅቻለሁ። 5 ግሩም የሆኑ እኔ ደነገጥኩ። እንዲህ እርሻ ሚኒስቴር እንኳን 5 ፈረንጅ አንድ ሊገባ ብዙ ነገር ሊያደርግ ይችላል። እኛን ወጣቶች ኦቨርዌልም ያደርጋል ማለት ነው። 5 ሰዎች እንዴት ምን ሊሰሩ ነው እንዴ? ማን ነው ሚኒስትሩ? አቶ አበበ ነበሩ፣ የተከበሩ ሚኒስትር ፈቅደዋል። እሳቸው ብዙ ዘመን የቆዩ ሚኒስትር ከአንተ የበለጠ ሲኒዮሪቲ አላቸው። ያስፈልገኛል ሲሉ አንተ በምን ምክንያት ነው አያስፈልገኝም የምትለው አለ። ይሄ ነገር በሲኒዮሪቲ በምን አይደለም የሚመራው። የእርሻ ሚኒስቴር ስራ በነጋሪት ጋዜጣ ወጥቷል። የፕላን ሚኒስቴር ስራ በነጋሪት ጋዜጣ ያንን ነው ማየት። የእሳቸው ስራ በእርሻ በኩል እንዲህ ያለ ነገር ያቀርባሉ ይላል። የፕላን ሚኒስቴር ደግሞ ያንን አይቶ በፕላኑ መሰረት ነው ወይስ እንዴት ነው፣ ምንድነው ጥቅሙ፣ ምንድነው ጉዳቱ ብሎ ወስኖ ይልክላቸዋል። ይህ ነገር ይላል። 5 ሰዎች አሜሪካን ኤክስፐርቶች እርሻ ሚኒስቴር ዋናው በስራ ቢቀመጡ አበሻ የለም። እነሱ ናቸው የሚመሩት ማለት ነው። እንግዲህ ጎበዞች ናቸው፣ ከየቦታ ይመጣሉ። የኛ ሰዎች ድንገት ያን ያህል ያልተማሩ ሆና እዚያ የተማሩ ጥቂቶች ናቸው። 5 ሊሆኑ ይችላሉ። ግን እነዚህ ኤክስፐርቶች በቃ እርሻ ሚኒስቴር የአሜሪካን መንግስት ተረከበው ማለት ይሆናል። ይሄ ደግሞ አይሆንም። አንተ ምንድን ነው እንዲያው ስራ ሁሉ የፕሮቶኮል አይነት አስተሳሰብ ውጭ ጉዳይ ሚኒስቴር ብትመደብ ነበር የሚሻለው፣ እዚያ ብትሄድልኝ እንደማለት ነው። እዚያ ደግሞ ሄዳችን እና ብዙ ፕሬሸር ነበር። እንደዚህ ያለ ፕሬሸር፣ ፉክክር እያንዳንዱ እሱ ብቻ በእውነቱ ሌሎችም የፈረንሳይ ኤምባሲ፣ እንግሊዝ ኤምባሲ እንትን ነው ይፎካከራሉ። አሜሪካ ብዙ ገንዘብ ስላለው የበለጠ ፉክክርነት መቻል መፎካከር መቻል። በአሜሪካን በኩል የነበረው አንዱ እንትን ይሄ ነው፣ አንዱ ጫና። ቅድም ያልከው ግን አሜሪካኖች እዚያ ፕላኒንግ ኮሚሽን ውስጥ ገብተው በምክር በምን ትንሽ ጫና ሊያደርጓቸው ወይ አንድ ፕሮጀክት ነበረ እዚያን ጊዜ እሱ የሚያሳርሰ ይመስለኛል። ያ ፕሮጀክት ምንድን ነው? የዓለም ባንክ ሃርቫርድ ግሩፕ የሚባል በሃርቫርድ ዩኒቨርሲቲ በኩል ጥሩ ኢኮኖሚስቶች ተመርጠው መጥተው እኛን እንዲያማክሩ
የተዘጋጀ ፕሮጀክት ነበር። በዚያ ፕሮጀክት መሰረት ገንዘቡ ከዩኤንዲፒ ነበር የሚመጣው። እንደማስታውሰው ይመጣሉ፣ ግን አሜሪካን ስለሆነ የአሜሪካን እንትን አያካሄድም። እኛም ሞኞች አይደለንም፣ ቁጭ ብለን አናይም። እሱ አሜሪካን ካለ እዚያ ውስጥ ይህን ይሰራል ተብሎ ነው። ተጠሪነቱ ደግሞ ለዚያ ለፕሮጀክቱ ለእኛ ነው እና በዚያ በኩል እንኳን የመጣ ጫና ይህን ያህል አለ። ዩሱፍ ደግሞ ያስታውሳል። ወጣቶች ደግሞ ነበር፣ ሁላችንም ከኔ ጀምሮ ፕላኒንግ ሚኒስትሪ ውስጥ ተጠንቅቀን ነው እነዚህ ሰዎች የምንለው። እኔም አንዳንዴ እንደው ኧረ እባካችሁ ስም አትበሉ እላለሁ። ጠይቁ ምን ቅድም ያነሳኸው ይመስለኛል። እና እንደ ቆቅ ይባላል በሀገራችን፣ እንጠባበቃለን። አሜሪካኖች በልዩ ልዩ መንገድ እንዳይመጡብን እና ይህን ያህል እኔ በእውነቱ እንደሚመስለኝ በዚያን ጊዜ በየሚኒስትሩ የነበሩ ብዙ አይሆንም ቁጥራቸው የነበሩ ኢትዮጵያውያን የተማሩ ኢኮኖሚክስን ምን ተምረው የመጡ እንትን ነበራቸው። የሀገራቸውን ጥቅም የማስቀደም ጠንካራ ስሜት ነበራቸው። እንደው አንድ ኤክስፐርት ተናገረ ብለው እንትን አይነት አይቀበሉትም። በጣም ድሞ የጠነከረው ይሄ ራሳችንን መስሪያ ቤት ማንወገር ሳይሆን እንጂ ፕላኒንግ ኮሚሽን ውስጥ ምክንያቱም ፕላኒንግ ኮሚሽን የሚቀጠሩ ልጆች በጣም ተመርጠው ነው ከዩኒቨርሲቲ የመጀመሪያዎችን 5 ቶፕ ብለን ከዚያ ነው የምንመርጠው። ከተመረጡ በኋላ ከቀጠርናቸው በኋላ ደግሞ ውጭ ሀገር ለአንድ ዓመት ለሁለት ዓመት የሚካለን ጥሩ ልጆች ነበሩ። እዚህ ውስጥ እንትና ያለ ይመስለኛል አይደለም። ከዚያ አንዱ እና ጥሩ እንትን ነበር እና ይሄ ነው እንግዲህ ላቁም እዚህ ላይ ድንገት ሌሎች ጥያቄዎች ካሉ። ሰዓታችንም እያለቀ ስለሆነ በ11 ሰዓት ማጠቃለል ስላለብን ሰዓታችንም እያለቀ ነው። አቶ ተካልኝን በእናንተ ስም በጣም አመሰግናለሁ።